ሰላም ተማሪዎች እንዴት ናችሁ? ዛሬ የተገናኘነው በ2018 ዓ.ም የተሰጠውን የመጀመሪያ ዙር ተፈታኞች የእንግሊዘኛ ፈተናን መቶዎቹንም ጥያቄዎች በዚህ ቪዲዮ አብረን የምንሰራ ይሆናል። ይህ ፈተና ትላንትና ነው የተሰጠው። እንግዲህ ያው እጃችን ላይ ደርሶናል። ተማሪዎች ከተፈተኑ በኋላ ይህን ጥያቄ አግኝተንላቸዋል። ለቀጣይ ተፈታኞች ፎርሙ ምን እንደሚመስል ለማወቅ ያግዛቸዋል። ይህንን ሙሉ ጥያቄውን ከመልሱ ከነማብራሪያ ጋር ከፈለጋችሁ ቴሌግራም ቻናላችን ላይ በፒዲኤፍ ታገኛላችሁ። ኢንትራንስ ትሪክስ አፕሊኬሽን ላይ ደግሞ ከገባችሁ ጥያቄዎቹን ልክ ራሳችሁን ፈተና ክፍል ውስጥ እንዳላችሁ አድርጋችሁ መፈተን በምትችሉበት ሰርታችሁ ከጨረሳችሁ በኋላ ውጤታቸውን መልሱን ከነማብራሪያ የምታገኙበት አፕሊኬሽናችን ላይ ደግሞ አስገብተንላችኋል ማለት ነው። ኢንትራንስ ትሪክስ ብላችሁ ከፕሌይ ስቶር እና ከአፕ ስቶር ሰርች ካረጋችሁ በኋላ አፑን ታወርዱና ትመዘገባላችሁ። ከገባችሁ በኋላ ኤግዛም በሚለው በኩል ስትገቡ ፍሪ ነው፣ ለሁላችሁም በነፃ ጥያቄዎቹን ፈተናዎቹን ማግኘትና ፕራክቲስ ማድረግ ትችላላችሁ። ስለዚህ ወደ መጀመሪያው ጥያቄ እንገባለን። አጠቃላይ እንግዲህ 100 ጥያቄዎች ናቸው በዚህ ዓመት የተዘጋጁት። በባለፈው ዓመት 100 ጥያቄ ነው የነበረው። ከመቶዎቹ ውስጥ ከ1 እስከ 15 የሚሆኑት የዲያሎግ ወይም ደግሞ ኮሚኒኬቲቭ አክቲቪቲ ጥያቄዎች ናቸው። ይህ ማለት በባለፈው ስናስተምራችሁ ሁለት ዋና ነገሮችን ካወቃችሁ ይበቃቸዋል፣ የተለየ ነገር የለውም ብለን ነበር። አንደኛ ኢንትራንስ ላይ የሚወጡት የኮሚኒኬቲቭ ወይም የዲያሎግ ጥያቄዎች ፎከስ የሚያደርጉት ምንድነው? ፎርማል የሆነ ቶን ይከተላሉ። ፎርማል እና ፖላይት የሆነ ቶን ይከተላሉ። ምን ማለት መሰላችሁ? ይሄ በምታወሩበት ጊዜ ከምርጫዎቹ መካከል ሞር ፖላይት የሆነ መልስ ተመራጭ ነው። ይሄ ኦልዌይስ ኮመን ነው፣ ኢንትራንስ ፈተናዎች ላይ ማድረግ ትችላላችሁ። ሲቀጥል ደግሞ ኮንሲደር ዘ ስፒከር፣ ተናጋሪውን ማንነቱን መለየት። ሁለቱን ካወቃችሁ በቃ በቂ ነው። የሚናገረው አካል ማን ነው? የሚናገረው ለዛ አካባቢ እንግዳ የሆነ ሰው ነው ወይ? ከትራፊክ ፖሊስ ጋር ነው የምታወሩት? ከዶክተሮች ጋር ከአስተማሪዎች ጋር ነው የምታወሩት? የሚለውን ከጓደኛቸው ጋር ስታወሩ እና ከቤተሰቦች ጋር ስታወሩ፣ ትልልቅ ስብሰባዎች ላይ፣ ምግብ ቤቶች ላይ ሲሆን ቦታ መለየት። ይሄ ሴቲንግ መለየት ወይም መቼት የምንለው በአማርኛ የት ነው ቦታው፣ የት ነው እንደርሶ ከማን ጋር ነው የሚለው መለየት ማለት ነው። ሁለቱን ከለያችሁ ኮሚኒኬቲቭ አክቲቪቲ ጥያቄዎች ቀላል ናቸው። እስኪ እንመልከታቸው። እዚህ ጋር የመጀመሪያ ስራችን የስፒከሮቹን አይደንቲቲ መለየት ነው። አስቴር እና ብሌን ናቸው የሚኖሩት። አስቴር ምንድን ነው ያለችው? ዱ ዩ ፕሪፈር ሪዲንግ ቡክስ ኦር ዋቺንግ ሙቪስ? ሶስተኛ አልጨምራችሁ እዚህ ጋር ኦን ዘ ፖይንት። እሺ ኦን ዘ ፖይንት፣ ምንም ዙሪያ ጥምጥም መሄድ አይፈቀድም። እዚህ ጋር ኢንትራንስ ፈተና ላይ የሚወጡ ዲያሎጎች ላይ ተመራጩ መልስ ምንድን ነው? ቀጥታ ለተጠየቀው ጥያቄ ከተጠየቅ መልስ ስንት ብር ነው ከተባልክ ያው ዋጋው ይለያያል እንደ ነገሮች ማለት አይጠበቅብን። የተጠየቃትን መመለስ መቻል አለብን እና ዙሪያ ጥምጥም መሄድ ሊባል ይችላል። ኦፍኮርስ ሊባል ይችላል። እዚህ ጋር ግን እነዚህ ሶስቱ ነገሮች ወሳኝ ናቸው። እስኪ እንመልከተው። ዱ ዩ ፕሪፈር ሪዲንግ ቡክ ኦር ዋቺንግ ሙቪ? ፊልም ማየት ነው የሚሻለው ወይስ መጽሐፍት ማንበብ ነው የሚሻለው? የተጠየቀው ከሁለቱ አንዱ ምረጥ። ሁለቱም አይመቹኝም ማለት ትችላለህ፣ ግን ከሁለቱ አንዱ ይሄ ይሻለኛል ብለህ ትመልሳለህ። ኤ ላይ ስንመጣ አይ ፕሪፈር ሪድ ቡክስ፣ አይ ፕሪፈር ሪድ ቡክስ፣ መጽሐፍ ማንበብ እመርጣለሁ ይለናል። ኤ ላይ ያለው ማለት ነው። ኤ ላይ ያለው። ቢ ደግሞ አዊጅ ራዘር ዋቺንግ ሙቪስ። ሲ ላይ ስንመጣ አይ ፕሪፈር ሪዲንግ ቡክስ ቱ ዋቺንግ ሙቪስ፣ አይ ላይክ ቤተር ሙቪስ ዛን ቡክስ። ይሄ ጥያቄ የሚያምታታ የሚያወዛግብ ነው። ስለዚህ አሁን ነው ሞር ቤስት የሆነውን ከዳይሬክሽኑ እንደምታዩት ቹዝ ዘ ኦልተርኔቲቭ ዛት ኢዝ ዘ ሞስት አፕሮፕሬት ነው። አፕሮፕሬት ብቻ ሳይሆን ሞስት አፕሮፕሬት የሆነውን ጭምር ነው መምረጥ ያለብን ማለት ነው። ሶ መጀመሪያ የሚጣሉትን ምርጫዎች እንለያለን። ኤ ላይ የሚለው መጽሐፍ ማንበብ እመርጣለሁ ነው። ቢ ላይ ያለው አይ ውድ ራዘር ዋቺንግ ሙቪስ። ይህም ፎርማል ነው። ባይ ዘ ወይ ፎርማል የሆነ ቱን ነው የተከተለው። አይ ውድ ራዘር ዋቺንግ ሙቪስ፣ ከመጽሐፍ ይልቅ ሙቪ ማየት እመርጣለሁ። አይ ፕሪፈር ሪዲንግ ቡክስ ቱ ዋቺንግ ሙቪስ፣ አይ ላይክ ቤተር ሙቪስ ዛን ቡክስ። አሁን አራቱም ማለት ነው ያለው የፖላይትነስ መጠን፣ ለተጠየቀበት ጥያቄ ዙሪያ ጥምጥም የመሄዱ ዲግሪ ወይም ደግሞ ሬንጁ፣ እነሱ ነገሮች ናቸው ያላቸው ዲፈረንስ እንጂ አራቱ መልስ ይሆናሉ። አራቱ መልስ ይሆናሉ። አሁን በጥንቃቄ ለይተን የትኛውን እንምረጥ ነው። የትኛውን እንምረጥ ነው። ፕሪፈር ሁለት ነገሮች ናቸው፣ አንዱ ከአንዱ ነው የተባሉ። ይሄ ማለት ከጥያቄው ላይ እንደምትረዱት አሁን ጥያቄው ላይ ምን ይላል? ዱ ዩ ፕሪፈር ሪዲንግ ቡክስ ኦር ዋቺንግ ሙቪስ? በምንድን ነው የተቀመጠው? ጥያቄው ላይ ስናይ ሪዲንግ ቡክስ ጀረንድ ነው፣ ዋቺንግ ሙቪስ የሚለውም ጀረንድ ነው ወይም አይንጂ ፎርማት ነው። መልሱ ላይ እዚህ ጋር አይ ፕሪፈር ሪድ ቡክስ አለ። ግን ይሄ አይ ፕሪፈር ብሎ ሪዲንግ ቡክስ ቢል የበለጠ የተሻለ ነው። ለምን መሰላችሁ? ስትማሩ ይሄንን በዱ ከተጠየቃችሁ መልሳችሁ የስ አይዱ ወይም ኖ አይ ዶንት በሉ ተብላችሁ ተመልሳችኋል።
አይደለ? በኮንቲኒየስ ፎርማት ከተጠየቃችሁ በኮንቲኒየስ ፎርማት መመለስ፣ በፊውቸር ቴንስ ከተጠየቃችሁ የምትመልሱት እናንተ በፊውቸር ቴንስ ቢሆን ዊል ብሎ ከጠየቃችሁ የስ አይ ዊል፣ ኖ አይ ዊል ኖት፣ ኖ አይ ወንት ብላችሁ ብትመልሱ ተመራጭ ነው። ሶ እዚህ ውስጥ መተን እንግዲህ እነዚህን ሶስቱን መስፈርቶች ካሟሉልን ወዴት እንሄዳለን ማለት ነው? ወደ ሌሎች ግራመር ስትራክቸሮች እንገባለን። በግራመር ስትራክቸር ይሄ በሲምፕል ፕሬዘንት ነው የተቀመጠው። አይ ውድ ራዘር ዋቺንግ ሙቪስ። ሉክ አይ ውድ ራዘር ዋቺንግ ሙቪስ። ይሄ ውድ ራዘር፣ ስለ ውድ ራዘር ስትማሩ እንትን ላይ ተምራችኋል አይደለ? ጀረንድ እና ኢንፊኒቲቭ ላይ ብቻ አይደለም፣ ኮሎኬሽን የሚል ክላስ ሰተናችሁ ነበር ካስታወሳችሁ። ባይዘዌ ግራመር ሁሉም ቦታ ላይ ይገባል። ራይቲንግ ላይም ገብቶ ታገኙታላችሁ። ኢቨን ሪዲንግ ኮምፕሬንሽን ላይም ገብቶ ታገኙታላችሁ። ስለ ኢንቨርዥን ምናምን ያስተማርናችሁ። ኮሎኬሽን ላይ ታስታውሱ ከሆነ ለምንድነው ዲቴል የምገባ? ለቀጣይ ፈተና እንድትዘጋጁ ስለሆነ ዋና ዓላማው እና ስለ አዝና ስለ ኤፍ ስለ አዝና ስለ ላይክ ኤንድ ኦልሶ ኤፍ እና ኢንኬዝ ውድ ከዩዝድ ቱ እንደዚህ እያለን ኮሎኬሽን ስንማር ምን የሚል ትምህርት ተምረናል? ኤክሴፕሽናሊ አንደኛ ጀረንድ ኢንዲፊኒቲቭ ላይ አንስተነዋል። ውድ የሚል ካለ ምንድነው የሚከተለው? ቀጥታ ጀረንድን መውሰድ አይችልም ብለናል። እና አይ ውድ ራዘር ዋቺንግ ሙቪስ ይላል። ውድ ራዘር ካልን ይሄኛው መሆን ያለበት ቨርቧን ቤዝ ፎርም ነው መሆን ያለበት። ዋቺንግ መሆን አይችልም። ሰው አንመልሰው ማለት ምርጫ እናደርገው። ሴሌክት ስንመጣ አይ ፕሪፈር ሪዲንግ ቡክስ፣ አይ ፕሪፈር ሪዲንግ ቡክስ። በዚህ ስትራክቸር ደግሞ ፕሪፈር የሚለው ጀረንድን መውሰድ ይችላል። እንደርሱ ከተጠየቀበት ጋርም ማች የሚያደርግልን ነው ማለት ነው። ኤላይ ያለው ውድቅ የሆነበት ውድ ራዘር ስለሆነ ውድ ራዘር ብለን አይኤንጂ ፎርማት መጠቀም ስለማንችል ነው። እዚህ ጋር ግን ትክክለኛ ፎርማት ነው። አይ ላይክ ቤተር ሙቪዝ ዛን ቡክስ። ኛው ልክ ከላይ እንዳለው ሁሉ የተጠየቀበትን ሴንቴንስ አላከበረም። ሌላ ጥያቄም አለ ልክ ከዚህ ጋር የሚመሳሰል በስትራክቸር የሚለይ። መልሳችን ማን ነው ማለት ነው? ዘ ሞስት አፕሮፕሪየት ሲ ብለን እንመልሳለን። ስለዚህ አሁን ከተለመደው ፎርሙ ከሶስቱ ፎርም ወጥተን የተገባን ግራመር ስትራክቸርም አጠናን ማለት ነው። ሌላ ጥያቄ ደግሞ እንመልከት። ቲቸር እና ስቱደንት ናቸው ስፒከሮቹ። የመጀመሪያ ስራችን ይሄ ነው። አስተማሪ ከተማሪ ጋር ነው የሚያወሩት። ግሎባል ዋርሚንግ ኢዝ ዘ ሞስት ሲሪየስ ከረንት ኢሹ ዊ ፌስ ቱዴይ። አሁን ላይ ከምንጋፈጣቸው ነገሮች ሁሉ በጣም ከባዱ በጣም ትኩረት የሚፈልገው ነገር ማን ነው? ግሎባል ዋርሚንግ ነው ይለናል አስተማሪ። ተማሪው ምንድን ነው የሚለው? አሁን ይሄ አይዲያ ነው አይደል? አይዲያ ሼሪንግ ነው። ተማሪ ምን አለ? ብላንክ the climate changes are visible everywhere። የአየር ንብረት ለውጡ በየትኛውም ቦታ ላይ እየታየ ነው። ይሄ ማለት የአየር ንብረት ለውጡ መታያ መንገዶች፣ የዘር ድርቁ፣ የዝናብ መዛባት፣ እነዚህ የመሳሰሉት ማለት ነው። እነሱ የትኛውም ቦታ ላይ እየታዩ ነው። ይሄ ማለት ተስማምቷል ማለት ነው። ሶ መስማማቱን የሚገልጽልን የትኛው ነው? አይ ቶታሊ አግሪ ዊዝ ዩ ኦፍ ኮርስ። አይ ዶንት ቲንክ ሶ አይመስለኝም፣ አይደለም። ዛት ሜክስ ኖ ሴንስ። አይ ኮምፕሊትሊ ዲስአግሪ። ኖ ተስማምቶልናል። ኤ ነው መልሱ። ሶስተኛ እዚህ ጋር ደግሞ ሁለት ጓደኛ ማቾች ናቸው የሚያወሩት። እናንተ ከጓደኛችሁ ጋር ነው የምታወሩት። ጓደኛችሁ ምን አለ? አይ ፋይናሊ ጎት ዘ ስኮላርሺፕ ቱ ስተዲ አብሮድ። ቴንሱን ተመልከቱ። ፓስት ነው አይደለም? አይ ፋይናሊ ጎት ዘ ስኮላርሺፕ ቱ ስተዲ አብሮድ። ወደ ሌሎች ሀገሮች ሂዶ ወይም ካለበት ሀገር ወደ ውጭ ሀገር ሂዶ ለመማር በመጨረሻም ስኮላርሺፕ አግኝቻለሁ አላችሁ። ጓደኛችሁ ነው ያላችሁ። ምንድነው ይሄ የነገራችሁ ነገር? ደስ የሚል ዜና ነው የነገራችሁ አይደለም? ደስ የሚል ዜና ሲነግራችሁ የእናንተ መልስ ምንድነው መሆን ያለበት? ይሄ የሚያስደስት ነገር ጓደኛችሁ እንደዚህ ሆነልኝ ተሳካልኝ ሲላችሁ ምንድነው የምትሉት? የእናንተ መልስ በጣም ደስ እንዳላችሁ እንኳን ደስ አለ ስላንተ ደስ ብሎኛል ነው የምትሉት አይደለ? ኤሌ ስንመጣ አም ሶሪ ፎር ዩር ግሪፍ። አይሆንም፣ በጣም አዝናለሁ ለምን እንላለን? ዛት ኢዝ ወንደርፉል አም ሶ ሃፒ ፎር ዩ። በጣም ደስ ይላል ስላንተ ደስ ብሎኛል ብለን እንመልሳለን። ሌሎቹም አይሆኑ ናቸው። እዚህ ጋር ደግሞ እህትና ወንድሞች ናቸው የሚያወሩት። እህትየዋ ምንድነው የምትለው? ማይ ፔት ዶግ ጀስት ፓስድ አዋይ ላስት ናይት። ፓስድ አዋይ ፍሬዛል ቨርብ ነው፣ መሞት ማለት ነው። በጣም የምትወደው ውሻዋ ምን አለባት? እንደ ሞተ እየነገረችው ነው ለወንድሟ። ኮንግራጁሌሽንስ አይላትም። አይ ፕሪፈር ካትስ ኤኒዋይ። ማይገናኝ መልስ ነው እዚህ ጋር የተቀመጡት ነገሮች። አም ሶሪ ቱ ሂር ዛት ማይ ዲፐስት ኮንዶለንስ ሲል ያለው ነው። በጣም ያሳዝናል፣ በጣም ልብ የሚሰብር ነው፣ በጣም የሀዘን ስሜት ተሰምቶኛል፣ ሀዘኔ ጥልቅ ነው እያለ ለማጽናናት ይሞክራል ማለት ነው። ይሄ ነው እዚህ ጋር ቅድም ያስቀመጥኩላችሁ ሶስቱ። ይሄ ነው ፎርማል፣ ፖላይት፣
የተናጋሪውን እንትን ያከበረ ኦን ዘ ፖይንት ስለ ውሻ መሞት እየተናገርክ ውሻ እንኳን ሞተ ምናምን ልትል አትችልም። ወይም ደግሞ እኔ ድመት ነው የምወደው ምናምን የማይመስል ነገር ነው። ኦን ዘ ፖይንት ያልኳቸው እሱን ስለሆነ እዚህ ጋር ደግሞ ጆን እና ሳራ ናቸው የሚያወሩት። ጆን ምንድን ነው የሚለው አይ ቢሊቭ ሶሻል ሚዲያ ዳዝ ሞር ሃርም ዛን ጉድ ቱ ቲኔጀር። ለህፃናት ለወጣቶች በአስራዎቹ እድሜ ላይ ለሚገኙት ሶሻል ሚዲያ ከጥቅሙ ይልቅ ጉዳቱ ይብሳል ይላል። ጆን ነው እንደዛ የሚለው ሰው ሀሳብ ሸር እያደረጉ ነው። ሳራ ደግሞ ምን አለች? ኢት ሄልፕስ ዜም ኮኔክት ዊዝ ፒርስ ግሎባሊ። ሳራ ደግሞ ጥቅሙን ያየችው ሳራ ደግሞ ምንድን ያየችው? ጥቅሙን ያየችው እና ይሄ እኮ ኖ ሶሻል ሚዲያ እኮ ከኩዮቻቸው ጋር ዓለም አቀፋዊ በሆነ መልኩ እያገናኛቸው ነው እና ጥቅሙ ነው የሚበልጠው እንጂ ጉዳቱ አይበልጥም እያለች ነው ማለት ነው። ሶ አለመስማማቷን ነው የነገረችው በሱ ሀሳብ። አይኩድንት አግሪ ሞር ማለት ምን ማለት ነው? 100% እስማማለሁ ማለት ነው። ሁሌ ነው የምንነግራቸው 100% እስማማለሁ። አኮምፕሌት ዲስአግሪ ይሄኛው አልስማማም ነው። ዩ አር አብሶሉትሊ ራይት ይሄኛው መስማማት ነው የሚገልጸው 100% እንደተስማማ ነው። ኖ ዳብታ ይሄም 100% ተስማምቻለሁ። ሶ ቢ ላይ ያለው መልስ ይሆናል ማለት ነው። እዚህ ጋር ደግሞ ዌይተር እና እናንተ ናችሁ። አይ ሚን ዌይተር እና ከስተመር አስተናጋጅ እና ተገልጋይ ደንበኛ ማለት ነው። አስተናጋጅ ምንድን ነው የሚለው አር ዩ ሬዲ ቱ ኦርደር ሰር፣ ለማዘዝ ዝግጁ ነህ ሰር ወይም ልታዘዝ እንደማለት ነው። ከስተመር ምን ይላል? ለማዘዝ ዝግጁ ከሆነ የስ አይ ዊል ሃቭ ዘ ሮስተድ ቺክን ፕሊዝ፣ የተጠበሰ ዶሮ ፈልጋለሁ ብሎ ያዛል። አዎ ካለ የስ ብሎ ይገልጻል። የስ ዘ ኪችን ኢዝ ቢግ፣ አሁን እዚህ ጋር ኪችኑ ትልቅ ነው ትንሽ ነው አልተጠየቅም። ለማዘዝ ዝግጁ ነው ሲባል አዎ ብሎ ያዛል፣ ወይም ደግሞ ኖ ካለ አያዝም ማለት ነው። እዚህ ጋር ምንድነው የሚለው ደግሞ አይ ውጭ መብላት ነው የምመርጠው። ቤት ውስጥ አይደለም እኮ የተጠየቀው፣ ሬስቶራንት ነው ገብቶ የተጠየቀው። ሰው ይሄም ትክክለኛ መልስ አይደለም። ትላንትና ቲሸርት ገዝቻለሁ ይላል። ምንም አይገናኝ ነገር ነው። ሪሴፕሽን ከገስት ጋር ሪሴፕሽንስት ምን ብለን ነበር ክላሳችን ላይ ካስታወሳችሁ? ሆቴል ውስጥ ደንበኞች አሉ፣ እንግዶች አሉ አይደለም? ሆቴል ውስጥ እንግዳ የሚቀበሉት ምን ይባላሉ? ሪሴፕሽኒስት ይባላሉ። ወይም ደግሞ ገስት ሃውስ ላይ ሆቴል ላይ ምናምን ማለት ነው። እና ገስቶች ደግሞ እንግዳዎች ናቸው፣ ወደ ሆቴሉ የሚመጡት ሰዎች ናቸው። እና ጉድ ሞርኒንግ ሃው ካን አይ ሄልፕ ዩ፣ ገስት ወደ ሪሴፕሽኒስት ክፍል ሄደና ሲሄድ ምን አለችው? እንዴት አደርክ፣ ምን ልርዳህ አለችው። ወይም ምን ትፈልጋለህ አለችው። እሱ ምን ብሎ ነው የሚመልሰው? አይ ውድ ላይክ ቱ ቡክ ኤ ሩም ፎር ቱ ናይትስ። አይ ውድ ላይክ ቱ ቡክ ኤ ሩም ፎር ቱ ናይትስ። ቡክ ማድረግ ማለት ለምሳሌ የአየር መንገድ ቲኬት ሲቆርጡ ቡክ አደረግኩ ነው የምትሉት አይደለ? ቲኬት መቁረጥ ቦታ መያዝ ማለት ነው ቡክ ማድረግ ማለት። እና ለሁለት ምሽቶች ወይም ለሁለት አዳሮች ሩም እፈልጋለሁ እያለ ነው። ትክክለኛ ነው መሆን ይችላል። እዚህ ጋር የተጠየቀው ሃው ካን ሄልፕ ዩ ነው የተባለ። የስ ብሎ መመለስ ምንም ሴንስ አይሰጥም። አይ ዶንት ኖው ዩር ኔም ዘ ዌዘር ኢዝ ናይስ። የማይገናኝ ነገር አትምረጡ ከነጭራሹ። ስትሬንጀር እና እናንተ አዲስ ሰው ቦታውን የማያውቅ ሰው ከእናንተ ጋር እያወራ ነው። መጣና ጠየቃችሁ። ኤክስኩዝ ሚ ኩድ ዩ ቴል ሚ፣ ሞር ፖላይት ነው በጣም። ዌር ደ ኒረስት ባንክ ኢዝ፣ እዚህ አካባቢ ቅርብ ባንክ የት ነው ያለው ብሎ ጠየቃችሁ። የእናንተ መልስ ምን መሆን መቻል አለበት? ባንክ ምን ይሰራልሃል? ባንክ የምትሄደው ለምንድን ነው? ባንክ የለም። የማይገናኝ ነገር መመለስ ያለባችሁ። ካላወቃችሁት እኔም አላውቀውም ትላላችሁ። ካወቃችሁት ግን መመለስ ያለባችሁ የባንኩን አቅጣጫ ብቻ ማሳየት ነው። ኤ የስ አይ ኒድ ሳም መኒ ጎ ስትሬት ኤንድ ተርን ሌፍት ዘ ባንክ ኢዝ ክሎዝድ የስተርዳይ። ስለ ትላንት ምን አገባችሁ? አይ አግሪ ዊዝ ዩ። የማይገናኝ ነገር። ማኔጀር ከኤምፕሎይ ጋር ነው። የድርጅቱ ማኔጀር ከሌሎች ሰራተኞች ጋር ያለው ኮንቨርሴሽን ነው። ማኔጀር ዋይ ዌር ዩ ሌት ፎር ዘ ሚቲንግ፣ ስብሰባው ላይ ለምን አረፈዳችሁ ብሎ ጠየቀ። ሰራተኞች ምን ብለው መለሱ? ቢኮዝ አይ ፕሪፈር ሚቲንግስ ኢን ዘ ሞርኒንግ። ኢምፕሎይ ነው የሚለው አንድ ሰው ነው፣ አንድ ሰራተኛ ነው እያወራ ያለው። ኢምፕሎይስ መሆን ነበረበት ሁሉንም በዛ ያሉ ሰራተኞች መሆናቸውን ለማመልከት እና ከአንድ ሰራተኛ ጋር ነው የሚያወራው ማኔጀሩ። ለምን አረፈድክ ሲለው ኤሌ ምን ብሎ መለሰ? እኔ ምክንያቱም ጠዋት ላይ መሆን ነበረበት ስብሰባው ምናምን የሚል ነገር። ምንም አይገናኝ ነገር ነው። አም ሶሪ ማይ ካር ብሮክ ዳውን ኦን ዘ ዋይ፣ አዝናለሁ መኪና ተሰብሮ ነው ያረፈድኩት አይነት ነገር ትንሽ ያስኬዳል። ጥሩ ምክንያት መሆን ይችላል። የስ ዘ ሚቲንግ ዋዝ ቬሪ ፕሮዳክቲቭ አም ቬሪ ዩ። ምንም አይገናኝ ነገሮች ናቸው ያሉት ሁሉ። እዚህ ጋር ደግሞ አሊ ከቤቲ ጋር ነው የሚያወሩት። አሊ ምን ብሎ ጠየቀ? ውድ ዩ ማይንድ ኦፕኒንግ ዘ ዊንዶ። እንግዲህ ክፍል ውስጥ ሊሆን ይችላል ወዘተ ነገር ብቻ የሆነ መኪና ውስጥ ሊሆን ይችላል።
መስኮቱን ብትከፍቺው ቅር ይልሻል አላት። አሊ ቤቲን ጠየቃት። ቅር ይልሻል ስትባል አይ ካለች ቅር አይለኝም ማለት ነው። ይሄ ማለት ኖ ካለች ፖዘቲቭ ነው ማለት ነው። አዎ ካለች ቅር ይለኛል እያለች ነው። ይሄ ማለት ነው የስ ስትል ኔጋቲቭ ነው። ዊጁ ማይንድ ሲባል አዎ ካላቸው ቅር ይለኛል ወይም አላረግልህም ማለት ነው። ኖ ካላቸው ችግር የለውም ማለታቸው። የስ ፕሊስ ኦፕን ኢት ቅር ይለኛል፣ አዎ ክፈተው። ኖ ኖት አት ኦል አይ ዊል ኦፕን ኢት ራይት ናው። አይ ምንም ችግር የለውም ቢለኛለው። ቅር ይልሻል የተባለችው አይ ምንም ችግር የለውም አይ ዊል ኦፕን ኢት ራይት አዋይ አሁን እከፍተዋለሁ አለች ማለት ነው። አይ አግሪ ይሄ ለሀሳብ ነው። እዚህ ጋር ምንም የሚገናኝ ነገር የለውም። የስ አይ ማይንድ ኦፕኒንግ ዘ ዶር ቅር ይለኛል ካለች በኋላ በሩ ልከፍተው አትችልም። አልከፍተው ነው ማለት ያለባት እና ቢለያለው መልስ ይሆናል ማለት ነው። እዚህ ጋር ደግሞ እናትና ልጆች ናቸው የሚያወሩት። እናቱ ምን ትላለች? ዶንት ፎርጌት ቱ ዋሽ ዩር ሃንድ ቢፎር ዲነር እራት ከመብላት በፊት እጅህን መታጠብ አትርሳ አለችው። ዘይን ልጁ ይመልሳል። ለተጠየቀው ጥያቄ ቀጥተኛ መልስ ነው መመለስ ያለባት። አይ ኦልሬዲ ዲድ ማም ኦልሬዲ ታጥቤያለሁ እጅህን እያለ ነው። አይ ዶንት ላይክ ዲነር ማይ ሃንድስ አር ኖት ኢን ዘ ኪችን አይ ብር ምንም የማይገናኙ መልሶች ናቸው የተቀመጡት። በብዛት ቀላል ነው ባይዘው የማይገናኝ መልስ ሲሆን ደስ እያላችሁ ነው የምትሰሩት። እዚህ ጋር ደግሞ ሾፕ ኪፐር ከከስተመር ጋር ነው። ሱቅ ላይ ያለ ሱቅ የሚሸጥ ሰው ከደንበኛ ጋር እንዴት ነው የሚግባባው? ሾፕ ኪፐሩ የሆነ ነገር ጠየቀ፣ ደንበኛ መለሰ አም ጀስት ብሮውሲንግ ቴንክ ዩ። ብሮውሲንግ ማለት ያው ብሮውዘር ታውቃላችኋል፣ ማሰስ መፈለግ ነው። የሆነ ሱቅ ከሄዳችሁ በኋላ የምትገዙት እያያችሁ ይጠይቃቸዋል። ባለሱቁ ምን ፈልገ ነው ይላቸዋል አይደለም። አይ እስኪ አንዳንድ ነገሮችን ልይ ብዬ ነው ለማየት ያክል ነው ትላላችሁ ማለት ነው። ሶ የጠየቀው ምን ብሎ ነው? ካን አይ ሄልፕ ዩ ፋይንዲንግ ሳምቲንግ ላይ ያለው ትክክለኛ ጥያቄ ነው። ምን የምትፈልገው ነገር አለ ወይም ላግዝህ እያለው ነው ማለት ነው። ዱ ዩ ዋንት ቱ ሊቭ መውጣት ትፈልጋለህን? አር ዩ ባይንግ ኦር ኖት ትገዛለህ አትገዛ? ዋት ኢዝ ዩር ኔም የማይገናኝ ነገር ነው አይደለ? አዎ 13ኛ ላይ ፔሸንት ከዶክተር ጋር ባይዘዌ ኖታችን ላይ የኮሚኒኬሽን ኖታችን እኮ ካያችሁት ሆቴል ውስጥ፣ ሬስቶራንት ውስጥ፣ ሆስፒታል ውስጥ ዳይሬክሽን ጋር የተያዘ እንደዛ አድርገን ነው ወደ 20 ምናምን ቦታዎች ናቸው ያስቀመጥንላቸው ኮመን የሆኑ ኮንቨርሴሽኖች ማለት ነው። እና ፔሸንት ከዶክተር ጋር ሆስፒታል ውስጥ የሚደረግ ነው። ፔሸንት ታካሚ ነው፣ ዶክተር ሐኪም ነው። ፔሸንት ለዶክተሩ ምን አለ? ዶክተር አይ ሃቭ ቢን ሰፈሪንግ ፍሮም ኤ ሰቨር ሄዴክ ፎር 2 days ላለፉት 2 ቀናት በከባድ ራስ ምታት እየተሰቃየው ነው ብሎ ህመሙን ተናገረ። ዜን ዶክተር ምን ይላል? ምን ብሎ ይመልሳል? አይ ፕሪፈር ሄዴክስ ቱ ስቶማክ ከሆድ ህመም ይልቅ ራስ ምታት ቀላል ነው ብሎ ይመልሳል። ኤሌይ ቢሌ ሲመጣ ደግሞ ቴክ ዚስ ሜዲሲን ኤንድ ጌት ሳም ረስት ይህንን መድኃኒት ውሰድና ትንሽ ረፍት አድርግ። ከዶክተር ጋር ከሆነ ሊል ይችላል ኦፍኮርስ ይላል። ይህ መድኃኒት ውሰድና ረፍት አድርግበት ይላል። ዩ ሹድ ጎ ቱ ሬስቶራንት አይ ኮምፕሊትሊ ዲስአግሪ። በጣም የዚህ ዓመት ፈተና እውነት ለመናገር ቀላል ፈተና የተፈተናችሁት። ፓሴንጀር ከፍላይት አቴንዳንት ጋር፣ ይሄኛው ደግሞ ኤርላይን ነው አየር መንገድ ነው። ፓሴንጀር ማለት ተጓዥ ነው። ፍላይት አቴንዳንት ማለት ደግሞ የበረራ ተቆጣጣሪ ነው። ፓሴንጀሩ ምን አለ? ሃው ሎንግ ዳዝ ፍላይት ቱ ናይሮቢ ቴክ ወደ ናይሮቢ የሚወስደው በረራ ምን ያክል ጊዜ ይወስዳል? ሃው ሎንግ ማለት ፎር ታይም ነው አይደለ? ርዝመት ነው፣ ጊዜ ነው የሚጠይቀው። መልሱ በጊዜ ነው የሚሆነው። ስለዚህ ጊዜ ነው መመለስ ያለበት። ኢት ቴክስ አባውት 2 hours። ናይሮቢ ዘ ቢዩቲፉል ሲቲ አም ፍላይንግ ምንም የማይገናኝ ነገር ናቸው ሌሎች። የመጨረሻ ጥያቄያችን ኢንተርቪወር ከካንዲዴት። ኢንተርቪወር ማለት ለስራ ቅጥር ጊዜ ኢንተርቪው ይደረጋል ተቀጣሪዎች እና ካንዲዴት ማለት እጩዎች ናቸው። ስራ የሚወዳደሩት አካላት ካንዲዴት ይባላሉ። ኢንተርቪወር ማለት ደግሞ እነሱን የሚጠይቃቸው አካል ነው። ኤዘር ኤችአር ሊሆን ይችላል፣ ብቻ የሆነ የስራ ክፍል ያለው ሰው ይጠይቃቸዋል። ዋት ዱ ዩ ኮንሲደር ቱ ቢ ዩር ግሬተስት ስትሬንግዝ? ምን ብሎ ጠይቃቸው? ምንድን ነው የእናንተ ጥንካሬ ምንድን ነው ብላችሁ ምን ብላችሁ ተመልሱልኛላችሁ? ወይም እዚህ ነገር ላይ ጎበዝ ነኝ ብላችሁ የምታስቡበት ነገር ካላችሁ እሱ ነገራችሁ ምንድን ነው እያላቸው ነው። እነሱ ምን ብለው ነው መመለስ ያለባቸው? the candidate I'm very bad at teamwork። ጥሩ ነገር ነው የተባሉት ቲምወርክ ላይ ደካማ ነኝ። I consider myself a very dedicated and hard working person። ጥሩ መልስ ነው ይሄ። ራሴን
እንደ ዴዲኬት እና ጠንካራ ሰራተኛ አድርጌ እቆጥራለሁ። ጥሩ መልስ ነው። አይ ዶንት ኖው ኤኒቲንግ አባውት ዲስ ጆብ ማይ ስትሪንግ ኢዝ ኖት። ምንም ባይገናኝ ቢ ብለን መለስን። ትንሽ ጠጠር የምትላችሁ በእርግጠኝነት ተፈታኞች ሆናችሁ የእኛን ቻናሎች የምትከታተሉ ከነበራችሁ 100% አንደኛው ጥያቄ ትከብዳቸዋለች። ሌሎችም ግን ከ15ቱ 14ቱንም ሰርታቸዋል ብዬ በኮንፊደንስ መናገር እችላለሁ። በጣም ቀላል ጥያቄ ነው የነበረው። አሁን ደግሞ ወደ ራይቲንግ እንግባ እስኪ። ወደ ራይቲንግ ደግሞ እንግባና እንስራ ጥያቄዎች። ራይቲንግ ላይ 16 የሚደርሱ ጥያቄዎች አሉ፣ ልክ እንደ ኮሚኒኬሽን ሁሉ። የመጀመሪያው ፓራግራፍ ኮሄረንስ ነው። ፓራግራፍ ኮሄረንስ እንዴት እንደምትሰሩ ስንነጋገር ምን ብያቸው ነበር? መጀመሪያ ላይ ፓራግራፍ ኮሄረንስ ማለት ፓራግራፍ የሚዋቀረው ከምንድን ነው? ከአረፍተ ነገር ነው። እነዚህ አንድን ፓራግራፍ ለመስራት የሚያስችሉት አረፍተ ነገሮች ተዘበራርቀው ይቀመጡና አስተካክላችሁ መስመር አስይዛችሁ ማስቀመጥ ነው። የተለየ ነገር የለውም። እና ፓራግራፍ ማዋቀር እነዚህ የምታዩቸው 4 አረፍተ ነገሮች ተዘበራርቀዋል፣ አስተካክሉና ሴንስ እንዲኖራቸው አድርጉ ነው። የመጀመሪያው ስራችሁ ቶፒክ ሴንቴንሱን መለየት ነው። ፓራግራፍ በምን የተዋቀረ ነው? አንድ ፓራግራፍ የመጀመሪያ አረፍተ ነገሩ ቶፒክ ሴንቴንስ ይባላል። ዋና ሀሳቡን ጠቅልሎ የሚይዘው ማለት ነው። የመጀመሪያ ሀሳቡ፣ ከዛ ቀጣዮቹ ከመጀመሪያው ሀሳብ የቀጠሉ ናቸው የሚሆኑት። ዜን ሊንኬጅ አላቸው እርስ በርሳቸው። መጨረሻ ደግሞ ያለው ማጠቃለያ ነው የሚሆነው። ለምሳሌ አርት ኢዝ ዩኒቨርሳል ይላል። ኤክስፕሬሽን ኦፍ ሂውማን ኢሞሽን ኤንድ ክሬቲቪቲ። ምንድነው ያለን ያለው? አርት ኢዝ ዩኒቨርሳል ኤክስፕሬሽን ኦፍ ሂውማን ኢሞሽን ኤንድ ክሬቲቪቲ። እሺ አሁን እዚህ ጋር ፋርዘር ሞር ይላል። በተጨማሪም ማለት በተጨማሪም ሊል የሚችለው መጀመሪያ የሆነ ሀሳብ ከተናገረ በኋላ ነው። ስለዚህ ቢ መጀመሪያ ሊሆን አይችልም ማለት ነው። በተጨማሪም ብሎ እያሰፋ የሆነ ሀሳብ ተናግሮ እያብራራ እያሰፋ ነው። ማስፋፋት ማብራራት የሚመጣው መች ነው? ከመጀመሪያ ሀሳብ በኋላ ነው። የመጀመሪያ ሀሳቡ ይሄ ቢ መጀመሪያ ሊሆን አይችልም። ይሄ ውድቅ ሆነ ማለት ነው። የዲ ምርጫ ውድቅ አደረግ ነው። ኢት ቴክስ ሜኒ ፎርምስ ሰች አዝ ፔንቲንግ። ሲን ደግሞ ተመልከቱት። ሲ ምንድነው የሚለን? ኢት ቴክስ ሜኒ ፎርምስ። ኢት ብሎ ጀመረ። ኢት ሪፈር የሚያደርገው የሆነ ነገር ነው አይደለ? ፕሮናውን ነው። ኢት ሰብጀክቲቭ ፕሮናውን ነው እዚህ ጋር የመጣው። ይሄ ብዙ አይነት ፎርም አለው። ለምሳሌ ቀለም መቀባት፣ ሚውዚክ፣ ሊትሬቸር እያለ ያብራራዋል። ይህም የሆነ የተጀመረን ሀሳብ ነው የሚናገረው እንጂ እንደ ቶፒክ ሴንቴንስ መሆን አይችልም። ሲ የሚለው ይህም ውድቅ ነው ማለት ነው። በሲ የሚጀምረው እና በቢ የሚጀምሩትን ውድቅ አደረግን። መልሱ ማን ነው ማለት ነው? ከኤ እና ከቢ አንዱ ነው። ስለዚህ ኤ እና ቢ ላይ ስንመጣ በኤ ነው የሚጀምሩት ሁለቱም። ስለዚህ የመጀመሪያው ማን ቶፒካችን ኤ ነው ማለት ነው። አርት ኢዝ ዩኒቨርሳል ኤክስፕሬሽን ኦፍ ሂውማን ኢሞሽን ኤንድ ክሬቲቪቲ። ጥበብ ወይም አርት የምንለው ምንድን ነው? ለሂውማን ኢሞሽን እና ለክሬቲቪቲ ዩኒቨርሳል ኤክስፕሬሽን ነው ብሎ ነገረን ማለት ነው። አሁን ይሄን ሊያብራራልን ነው። ፎር ኢንስታንስ ይላል። ለምሳሌ ሲምፕል ፔንቲንግ ካን ኢቮክ ዲፕ ፊሊንግ ኢን ኤ ፊር። ለምሳሌ ትንሽ ስዕል፣ ትንሽ ምስል ወይም ትንሽ ቀለም እንኳን ብንመለከት ለተመልካች በጣም ውስጣዊ የሆነ ፊሊንግ ወይም ኢሞሽንን መያዝ ትችላለች እያለ ፎር ኤግዛምፕል ብሎ ወይም ፎር ኢንስታንስ ብሎ እያብራራልን ነው። ምንነቱን አባውት ዘ ኢሞሽን እና አባውት ክሬቲቪቲ ያለውን ሊንኬጅ ማለት ነው። ከዛ ሊያብራራልን ነው። ይሄኛው ደግሞ ፈርዘር ሞር፣ አሁን ደግሞ ለምሳሌ ካለ በኋላ ፈርዘር ሞር ኢት ኮኔክትስ ፒፕል አክሮስ ዲፈረንት ካልቸርስ ይላል። ከዚህም በተጨማሪ ሰዎችን በተለያየ ሰዎችን ምን ያደርጋል እያለን ነው። ኢት ኮኔክት ፒፕል አክሮስ ዲፈረንት ካልቸር ይላል። በተለያየ ባህልና ኤራ ያሉ ሰዎችንም ማገናኘት ይችላል። አሁን ጥያቄያችን ሲ ቅደም ወይስ ዲ ቅደም ነው? ከኤ ቀጥሎ። ሲ ደግሞ ብዙ አይነት ፎርማት እንዳለ ለሚያስረዳ ማን ይቅደም ከሁለቱ ከሲ እና ከዲ። አሁን ሁለቱንም እንመልከተው። ኤ ብለን ሲ ስንል ስለ ኢሞሽንና ስለ ክሬቲቪቲ ነው። አርት አለን። ዜን ሲ ላይ ስንሄድ ብዙ አይነት ፎርም አለው። ለምሳሌ ፔንቲንግ፣ ሚውዚክ፣ ሊትሬቸር። አሁን በደንብ ተመልከቱ። እነዚህን ከገለጸ በኋላ ቀጥሎ ስለማን እያወራ ነው? ማንን እያብራራ መሰላቸው? እነዚህ ሊስት ካደረገ በኋላ እዚህ ጋር መጣና ፔንቲንግን ሰፋ አድርጎ ነገረን። ለምሳሌ ብሎ ፔንቲንግን ተነተነልን ማለት ነው። እዚህ ጋር ሊስት አደረገ፣ ፔንቲንግ፣ ሚውዚክ፣ ሊትሬቸር። እዚህ ውስጥ ደግሞ ከፔንቲንግ ደግሞ አንዱን አመጣና ነገረን ማለት ነው። ከዛ ደግሞ ከጨረሰ በኋላ ፈርዘር ሞር ብሎ ይመለሳል ማለት ነው። ስለዚህ መልሳችን ማን ነው ማለት ነው? ኤ ይልና ሲ በመቀጠል ዲ፣ ከዛ በኋላ ወደ ቢ የሚመለሰው ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። ወደ 17 ደግሞ ልውሰዳችሁ። 17 አሁንም አንድ ፓራግራፍ ነው ለመስራት የሚሞክሩት እዚህ ጋር ያሉት 17 ላይ የተቀመጡት።
however luck and timing also play significant role ላክ እና ታይምም ሚና አላቸው ይላል። አሁን እዚህ ጋር however አለ። however ብሎ እያፈረሰ ነው። የሆነ ሀሳብ ተናግሮ እያፈረሰው ነው። ሶ አንደኛ ሊሆን አይችልም። በኤሚጀምበር ምርጫ ካለ እናስወግዳለን። success is generally believed to require immense hard work። አሁን እዚህ ጋር ቢ ሊሆን ይችላል። ሲን ግን ተመልከቱት። ultimately it is a combination of preparation and ultimately እንደ however ሁሉ የሆነ ተጀምሮ ያለን ሀሳብ ማስፋፊያ ነው። ሶ ይሄ ምንድነው መጀመሪያ ሊሆን አይችልም። ፓራግራፋችን በኤ እና በሲ አይጀምር። ዲ ደግሞ እንመልከተው። many highly successful individuals emphasize their early morning routines። አሁን ከቢ እና ከዲ አንዱን እንመርጣለን። እንዴት ከቢ እና ከዲ አንዱን እንደምንመርጥ በጥንቃቄ እንመለከታለን ማለት ነው። አሁን ምን መሆን አለበት? ቶፒክ ሴንቴንሱ አጠቃሎ መያዝ አለበት ሀሳቦችን ሁሉ አጠቃሎ። ዲ የሚያወራው በጠዋት መነሳት ብዙ ሰክሰስፉል የሆኑ ሰዎች በጠዋት መነሳት ልምድ አላቸው ይለናል። ቢ ደግሞ ሰክሰስ ኢዝ ጀነራሊ ቢሊቭድ ቱ ሪኳየር ኢመንስ ሃርድ ወርክ። ዋነኛ ፍሬ ሀሳቡ ምንድነው? ሰክሰስ ነው። በጠዋት ስለመነሳት ሲሆን የሚያወራው ስለ ሰክሰስ ነው። የሰክሰስ መገለጫ አንድ ሰው ስኬታማ ለመሆን ምን ማድረግ አለበት ስለሚለው ነው የሚያወራ። ስለዚህ ሰክሰስ የሚለው የተጠቃለለበት ቢ ላይ ያለው ነው። ከዛ ወደ ማን ይመጣል? ቢን ከጨረሰ በኋላ ሰክሰስ ዝም ብሎ የሚመጣ ሳይሆን በጣም ጠንካራ ሰራተኝነትን የሚጠይቅ ነው ካለ በኋላ ዲ ላይ ይመጣና ብዙ ሰክሰስፉል የሆኑ ሰዎች በጠዋት መነሳትን እንደ ምሳሌ ይጠቅሳሉ ይላል። ከዛስ ወደ ኤ ይመለስና however luck and timing also play significant role። ምንም በጠዋት መነሳት እንኳን ጥቅም ቢኖረው እድልና ጊዜ ወሳኝነት አላቸው። ከዛ ማጠቃለያ ላይ ultimately ወይም finally ማለት ነው it is a combination of preparation and opportunity ማን ሰክሰስ በቃ። ስለዚህ ዞሮን ሰክሰስ ላይ እንሄዳለን። በቢ ጀምረን ዲ ከዛ ኤ ሲ ቢ ከዛ ዲ ከዛ ኤ ከዛ ሲ ብለን እንመልሳለን ማለት ነው። ሌላ ጥያቄ ደግሞ እንሂድ። አሁንም የመጨረሻ ጥያቄ ነው ለፓራግራፍ ኮሄረንስ። ኔክስት ይላል። አሁን ኔክስት ፈርስት የሆነ ሀሳብ አለ ማለት ነው። ምንም መጀመሪያ ላይ ሊደረግ አይችልም። ፋይናሊ እሺ የማይሆነው ፈርስት ዩ ሹድ አውትላይን ዩር ሜን ፖይንት። እሺ ራይቲንግ ኤ ጉድ ኢሴይ ኢንቮልቭስ ሰቨራል ኬዝ ስቴፕ። ሀሳቡ ስለምንድን ነው? አሁን ፍሬ ሀሳቡ ስለ ራይቲንግ ነው። ራይቲንግ አሪፍ ኢሴይ ለመጻፍ ወይም ድርሰት ለመጻፍ የተለያዩ ስቴፖች አሉት አለ። እሺ አንደኛ፣ ከዛስ ሁለተኛ፣ በመጨረሻም እያለ ይሄዳል ማለት ነው። ሲ ዲ ኤ ቢ ኤ ላይ ያለው መልስ ነው። መልሱ ምርጫ ላይ እዛ ጋ ለምን ኤ የሆነ ሁሉም ካላቸው እኛ ስናሰባስብ ያው ከንትኖ ላይ ነው እያነሳን ያመጣ ነው እና ስናሰባስብ ምርጫዎችን ምናምን ቦታ እናዘዋውራለን። ከዛ አንጻር እንድታዩት። ሴክሽን 2 ጀምፕልድ ወርድ ማለት ደግሞ የቅድሙ ፓራግራፍ ነው የሰራ ነው አይደል? አሁን ደግሞ አረፍተ ነገር ነው የምንሰራው ወይም ሴንቴንስ ነው የምንሰራው። አንድ አረፍተ ነገር ለመስራት ምን ያስፈልገናል? ሰብጀክት፣ በትንሹ ቨርብ፣ ከዛስ ስናሰፈው ኦብጀክት፣ ኮንጃክሽኖች፣ ፕሪፖዚሽኖች ያስፈልጉናል። ይሄ አረፍተ ነገር በእነዚህ ከሆነ የሚዋቀረው ተዘበራርቆ የተቀመጠ አረፍተ ነገር አለ። ይህንን ቃላቶቹን አስተካክሎ የተሳካ የተሟላ ትርጉም ያለው አረፍተ ነገር መመስረት ነው። እዚህ ጋርም 3 ጥያቄዎች መጥተዋል። አብረን እንሰራቸዋለን። እሺ እንዴት ነው መስራት የምንችለው? እንደዚህ አይነት ጥያቄዎች ስትባሉ የመጀመሪያ ስራችሁ ዋነኛ ነገሮችን ማውጣት ነው። ሰብጀክቱን፣ ከዛ ቨርቡን፣ ከዛ ኦብጀክቱን። ሌላው ይደርሳል። ታይም ዊል ጌት አለስ ኖት ዶክተርስ ዩ። ሰብጀክቱ ማን ነው? እስኪ ሰብጀክት ያስፈልገናል አይደለም? ለምን ስቴትመንት ከሆነ ኩዌሽን ከሆነ ሰብጀክቱ አይቀርም፣ ቨርቡ ነው የሚቀርመው። እዚህ ጋር ግን ሰብጀክት ያስፈልገናል። ሰብጀክቱ ማን ይመስላችኋል? ሰብጀክት መሆን የሚችለው ኤዘር ዩ ነው፣ ያለዛ ደግሞ ዶክተር የሚለው ነው። ሌላ ሰብጀክት መሆን የሚችል አካል የለም። እስኪ አገጣጥመን ለማየት እንሞክራለን። አሁን በዚህ ሰዓት ምንድነው የምናደርገው? አገጣጥመን ለማየት ነው የምንሞክረው። unless you get a doctor's note time of you will not። ምንም ዝብርቅርቅ ያለ ነው አይደል? unless you get a doctor's note እዚህ ጋር ዶክተርስ ኖት ይላል። ኦኬ ዶክተር ኖት ማለት የዶክተር ትዕዛዝ ማለት ነው። የዶክተሩን ትዕዛዝ ወይም ዶክተሩ የሚጽፍላችሁን ጽሑፍ ካላገኛችሁት በስተቀር እያለ ነው። ዶክተርስ የሚለው ከኖት ጋር ነው የሚሄደው። ይሄ ምንድን ነው? ናውን ፍሬዝ ነው።
እዚህ ጋር ዶክተርስ ኖት ዩ የማይመስል ነገር ነው። ሰብጀክቶቹ እዚህ ጋር እኛ ነን። የዶክተሩ ኖት ኦብጀክት ነው። ለምን? ግልጽ ስለሆነ። ቢልን ተመልከቱ። ዩ ዊል ናት ጌት ታይም ኦፍ አንለስ ዩ ሃቭ ዶክተርስ ኖት። ምን ማድረግ አትችልም? ይሄንን በጊዜው ማግኘት አትችልም። ሚን ታይም ኦፍ ማለት ምን መሰላችሁ? የሆነ ስራ አለ፣ መሰራት ያለበት ስራ አለ እና ያንን ስራ ለመስራት እረፍት እንደማግኘት ነው። ታይም ኦፍ ማለት ምን ብለን እንጠይቀው? ይሄ እረፍት። ለምሳሌ አንድ ሰው ከሚሰራበት ስራ ፈቃድ እፈልጋለሁ ካለ ወይም ትምህርት ቤት ፈቃድ እፈልጋለሁ ስትሉ ታይም ኦፍ እንለዋለን። ያ ፈቃድ ማለት ነው። ያ ፈቃድ ወይም አጭር ጊዜ እረፍት ለማግኘት ምን ያስፈልጋቸዋል ነው እያለን ያለው። የዶክተሩ ትዕዛዝ ወይም የዶክተሩ ፈቃድ ምንድን ነው የሚባለው? ይሄ ከዶክተር ወይም ከሆስፒታል እንደተፈቀደልህ ታካሚ እንደነበር አምጣ ወረቀት ይባላል። እሱን ነው ዶክተር ስሎት ማለት እና ዩ ዊል ናት ጌት ታይም ኦፍ። ይሄንን እንትን ማግኘት አትችልም፣ ፈቃድ ማግኘት አትችልም ምን ካልሆነ በስተቀር። አንለስ ማለት ኢፍናት ነው። ኢፍናት ዩ ሃቭ ዶክተርስ ኖት፣ የዶክተሩ ኖት ከሌለ በስተቀር። ይሄ በጣም ትክክለኛ እንትን ነው። እንዴት ሰራ ነው ይሄን ካላችሁ፣ መጀመሪያ ስራችን ሰብጀክቱ መለየት ነው። ሰብጀክት ማለት ዶር ኦፍ ዘ አክሽን፣ በአረፍተ ነገር ውስጥ ድርጊት ፈጻሚው አካል፣ የነገሩ ባለቤት እኛ ነን አደለ? ታይም ኦፍ ነው አላማችን፣ ታይም ኦፍን ማግኘት ነው። ይሄ አንድ አረፍተ ነገር ነው፣ የእኛ ታይም ኦፍ ማግኘት። ከዛ ደግሞ የዶክተሩ ኖት ደግሞ ሌላ ሀሳብ ነው። ስለዚህ በዚህ መልኩ እንመልሳለን። ያው በደንብ በብዙ ጥያቄዎች ፕራክቲስ ማድረግ ይጠይቃል። ግን ትልቁ ስራችሁ ሰብጀክቱን ቨርቡን መለየት፣ ከዛ ኦብጀክቱን መለየት። እነዚህን ከሰራችሁ ሌላው ነገር አይከብዳችሁም። ወደ ኩዌሽን ነምበር ቲዮኒ ስንሄድ ኩዌሽን ነምበር ቲዮኒ ላይ አሁንም ሰብጀክት ቨርብ መለየት አለብን። ሳም ፒፕል ፕሪፈር ቢንግ ሰራውንድድ ባይ ዜር ፍሬንድ። ፍሬንድ የሚል አለ፣ ሳም ፒፕል አለ። ማን ነው ባለቤቱ? አንዳንድ ሰዎች በጓደኞቻቸው መከበብ ይወዳሉ ነው። ቢንግ ሰራውንድድ ባይ ዜር ፍሬንድስ ፕሪፈር ሳም ፒፕል። አዘዋወሩ። አሁን ይሄ ምን መሆን መቻል አለበት? ፓሲቭ መሆን ነበረበት። ለምን? ሰብጀክቱ መጨረሻ ላይ ስለመጣ። ቢንግ ሰራውንድድ ባይ ዜር ፍሬንድስ ፕሪፈር ሳም ፒፕል ነው። እንትን አደረገው። ምንም የማይሆን ነገር ነው። ፓሲቭ ስትራክቸር፣ እንደዚህ አይነት ፓሲቭ ስትራክቸር የለም። ምን ያስፈልገናል? ለምሳሌ በአይኤንጂ ፎርም ያለውን እንኳ ወደ ፓሲቭ ስንቀይር ሳም ፒፕል ፕሪፈር ቢንግ ሰራውንድድ፣ መከበብ። ይሄኛው የተሻለ ነው። ባይ ዜር ፍሬንድስ። አሁን እዚህ ጋር ፓሲቭና አክቲቭን መለየት ነው ትልቁ ፈተና የሚሆንብን ለኛ። እንዴት መሰላችሁ? ቢንግ ሰራውንድድ ባይ ዜር ፍሬንድስ ፕሪፈር ሳም ፒፕል። ይሄ መጀመሪያ ነው መሆን ያለበት። ሴንቴንሷ ፓሲቭ ነው አክቲቭ? መጀመሪያ አክቲቭ እና ፓሲቭ የሚለየው ከምን አንጻር ነው? በባለፈው የሰጣቸው ኤግዛምፕል አለ። ሂ ኪልስ ኤ ላየን። ምን እያለን ነው? እሱ አንበሳውን ገደለው። ሂ ሰብጀክት ነው። እዚህ ጋር ሲሆን ግን ላየንን ሰብጀክት አድርገን አመጣ ነው። ኤ ላየን ኢዝ ኪልድ፣ ላይን ኢዝ ኪልድ፣ አንበሳው ተገደለ እያለ ነው። ሰራውንድ ስንል ቢንግ ሰራውንድድ ማለት መከበብ ነው። የሚከባ አካል ሌላ ነው። ሶስቱ እዚህ ጋር ይቀመጣል። እኛ ግን እዚህ ጋር ተከባቢው አካል ግን ሰብጀክት መሆን አለበት አይደለ? ዶር ኦፍ ዘ አክሽን ሳም ፒፕል ፕሪፈር። ይሄኛው ተቀባይ ሆኖ፣ ይሄ ሰብጀክቱ ተቀባይ ሆኖ መጥቷል። ይሄ ትክክለኛ ፓሲቭ ስትራክቸር ነው የተንጸባረቀበት። ሲን ተመልከቱ። ሳም ፍሬንድስ ፕሪፈር ቢንግ ሰራውንድድ ባይ ዜር ፒፕል። ኖ ሳም ፍሬንድስ፣ እዚህ ጋር ደግሞ ዜር ፒፕል። ሳም ፒፕል ብሎ ዜር ፍሬንድ ነው መሆን ያለበት እንጂ ዜር ፒፕል የሚባል ሁሉም ሰው የራሱ ህዝብ የለውም፣ የራሱ ጓደኛ ሊኖረው ነው የሚችለው እንጂ ፒፕል ፕሪፈር ቢንግ ሳም ፍሬንድስ የማይመስል ነገር። ኤ ላይ ያለው ትክክለኛ መልስ ነው። መጨረሻ ኩዌሽን ለሴንቴንስ ወይም ለወርድ ለጀምፕል ወርድ ማለት ነው። መጨረሻ ኤግዛምፕል ሰመር አዋይ ሙቭድ ፋሚሊ ኢን ሂዝ ምናምን። እሺ ሂ አለ፣ ሰብጀክት ሊሆን የሚችል ሂ አለ። ሌላ ማን አለ? ፋሚሊ የሚል ሀሳብ አለ። ፍሮም ሂዝ ፋሚሊ ኢን ሰመር ሂ ሙቭድ አዋይ። ሂ ኢን ሰመር አዋይ ፍሮም ሂዝ ፋሚሊ ሙቭድ። በጣም እንትን አለ። በመሀል ነው ቨርቡ መሆን ያለበት እንጂ መጨረሻ ላይ ቨርቡ ምን ይሰራል? እዚህ ጋር ሂ ሙቭድ አዋይ ፍሮም። አዋይ ፍሮም ምንድን ነው? ፍሬዛል ቨርብ ነው። አዋይ ፍሮም ከሆነ ቦታ መነሳት ነው። አዋይ ፍሮም ሂ ሙቭድ አዋይ ፍሮም ሂዝ ፋሚሊ ኢን ሰመር።
ከቤተሰቦቹ ርቆ በክረምት ከቤተሰቦቹ ርቆ ይሄዳል። እስኪ ይሁን ኢን ሂዝ ፋሚሊ ሂ ሙቭድ አዋይ ፍሮም ዘ ሰመር። ከቤተሰቦቹ ሳይሆን የራቀው ማን ነው? እዚህ ጋር በቤተሰቦቹ ውስጥ ከክረምቱ ርቆ ሄደ ነው እያለን ያለው ኤል ያለው ሀሳብ ቢ መልስ ይሆናል። እንደነገርኳችሁ የሆነ ፎርሙላ ልሰጣችሁ አልችልም መቼም ይህን ለመስራት ብዙ ፕራክቲስ ማድረግ እና የተወሰነ ነገሮችን አንደርስታንድ የማድረግ አቅማችሁን ስለሚጠይቅ ማለት ነው። ባይሆን ሌተር ራይቲንግ ላይ ምናምን ያው የሚታወቁ ነገሮች ስለሆኑ በዛ መስራት እንችላለን። ኩዌሽን ነምበር 22 ሌተር ራይቲንግ ነው። እኔ ፎርማል ኦር ሰሚ ፎርማል ሌተር። ሰሚ ፎርማል ሌተር ማለት ሀፋፍ የሆነ ሌተር ፎርማልም ኢንፎርማልም የተቀላቀሉበት ነው። ያው ወደ ፎርማሉ ያደላ ነው። the phrase best regards is used as best regards ደብዳቤ ላይ ስታዩ ምን ላይ ነው የምታገኙት? ቤስት ሪጋርድስ አፕሊኬሽን ሌተር ላይ መጨረሻ ላይ ነው የሚቀመጠው። መዝጊያ ሰላምታ፣ የመዝጊያ ሰላምታ፣ የመግቢያ ሰላምታ ሳይሆን የመዝጊያ ሳሉቴሽን መክፈቻ ነው። ቦዲ ኮምፕሊመንታሪ ክሎዝ ሰብጀክት ላይን ኮምፕሊመንታሪ ክሎዚንግ ነው። ቤስት ሪጋርድ የሚለው ኮምፕሊመንታሪ ክሎዝ ነው። the address of the person to whom we are writing the letter is known as the receiver address የሚባለው እኛ ደብዳቤ የምንጽፍለት ሰው ቦታ የሚቀበለን ሰው ምን ተብሎ ይጠራል ነው the receiver address። ሌላ ስሙ ምን ይባላል? ኢንሳይድ አድሬስ ሊባል ይችላል። ቀጣይ ተፈታኞች እንዳትረሱ ይጠቅማቸዋል። question number 24 the young man glanced behind him, his heart pounding in his chest as he sprinted into the dark alley desperately trying to run away from the police። የሚያሳየን ስለሚመሰላችሁ አንድ ወጣት በጣም ለማምለጥ ከፖሊሶች ለማምለጥ እየሞከረ እንዳለ አእምሯችን ላይ እንስላለን እና ሁኔታውን ይነግረናል። his heart pounding in his chest as she sprinted into the dark alley desperately trying to run away from the police። ከፖሊሶቹ በሚሮጥበት ጊዜ ያለውን ሰውዬ ለማምለጥ የሚሞክረውን ሰው ደረቱ ላይ ልቡ በጣም ይመታል ምናምን እያለ ሊያሳየን ይሞክራል ማለት ነው። ይሄ ምንድን ነው? አእምሯችን ላይ ምስል ፈጠረ። ግን የትኛው ያደላል? ይሄ አሁን በምናይበት ጊዜ ከትረካ ይልቅ ትረካ ለመባል ፓስት ቴንሶችን በደንብ መጠቀም አለበት። ትረካ ነው ለመባል ማለት ነው። እና ከትረካ ይልቅ ሞር ጎልቶ የሚታየው ምንድን ነው? አእምሯችን ላይ የሆነ ምስል ተፈጥሮብናል። ሂስ ሃርት ፓውንዲንግ ሉክ ወርዶቹን the young man glanced behind him in his chest as sprinted into the dark alley desperately trying to run away from the police። የሆነ የተፈጠረን ነገር መተረክም ይመስላል። አርጊመንታቲቭ እና ኤክስፖዚተሪ አይሆንም። ይሄ አከራካሪና ገላጭ ድርሰት የሚባሉት። ይሄኛው ሜቢ ስዕላዊ ወደ ስዕላዊ ያደላ የመሆን ቻንሱ ከፍ ያለ ነው። ስለዚህ ዲስክሪፕቲቭ ብለን መልሰዋለን። ናሬቲቭ አይሆንም ወይ? ያው ናሬቲቭ ሲኮንስ ኦፍ ኢቨንትን በመጠቀም የመተረክ ፓስት ቴንሶችን የመጠቀም ነገር ያደላበታል። ለዚህኛው ግን ሞር ዲስክሪፕቲቭ እኔ ጎልቶ ታይቶኛል። ባይዘው አንድ ኩዌሽን ብቻ ነው የመጣችው እዚህ ጋር ስለ ካይንድ ኦፍ ፓራግራፍ አንድ ኩዌሽን ነው የመጣችው። ፓንክቹዌሽን ኤንድ ካፒታላይዜሽን። ካፒታላይዜሽን ማለት ምንድን ነው? ካፒታላይዜሽን ማለት የካፒታል ሌተር አጠቃቀም ነው አይደለ? ኦልዌይስ በአረፍተ ነገር መጀመሪያ ካፒታል ሌተር ማድረግ እንዳለብን፣ በፉል ስቶፕ ከዘጋን በኋላ የሚቀጥለው አረፍተ ነገር በካፒታል ሌተር መጀመር እንዳለበት እሱ ነው ካፒታላይዜሽን። ፐንክቹዌሽን ደግሞ ኢንትራንስ ፈተና ላይ ልታውቋቸው የሚገቡ ወደ 10 የሚጠጉ በትንሹ ስርዓተ ነጥቦች አሉ። እነ ኮማ፣ እነ ኤክስክላሜሽን ማርክ፣ እነ ፉል ስቶፕ፣ እነ ኮቴሽን ማርክ፣ እነዚህ ኮመኖቹ እነሱ ነገሮች ናቸው። ይሄ ስንገለብጥ እንትን የተባለ ነው። ሉክ which of the following sentences correctly punctuated? በትክክል ፐንክቹዌት የተደረገ ወይም በስርዓት የተቀመጠው ስርዓተ ነጥብ ያለበት። I can't believe it she shot። ማመን አልችልም ይሄንን እያለን ማመን አልችልም የሚለው ምን አለው? መደነቅ አለው። ማመን አልችልም የሚለው ፓርት የሆነ የመደነቅ ነገር አለው። የሆነ የመደነቅ ፓርት አለ።
እንዲሁም እዚህ ጋር መልሱ ተሰርቶላቸዋል። አይ ካንት ቢሊቭ ኢት ካለ በኋላ ሺ ሾትድ መጮኋን እያለ ነው። ሰው ሺ ሾትድ የሚለው አክሽኑ ይሄ ነው። ያስደነቀው አክሽን ይሄ ነው። እዚህ ጋር ኤክስክላሜሽን ማርክ እናደርጋለን። ኤክስክላሜሽን ማርክ እናደርጋለን። የተሻለ የሚሆነው እዚህ ጋር ኤክስክላሜሽን ማርክ ማድረግ ነው ከአክሽኑ ላይ ከዚህኛው ይልቅ አይ ካንት ቢሊቭ ኢት ከሚለው ይልቅ እዚህ ጋር ሁለቱም ላይ ቢደረግ ችግር የለውም፣ ግን ሁለቱም ላይ አልተደረገ። ምርጫውን ካያችሁት እዚህ ጋር ነው የተደረገው። ሰው ይሄኛውን ኮማ አድርገን እዚህ ጋር ሺ ሾትድ የሚለውን ኤክስክላሜሽን ማርክ ማድረግ የተለመደ አይነት ስትራክቸር ነው። ኮሬክት የሆነው ካፒታላይዜሽን ቋንቋዎች ሲጻፉ ናሽናላይዜሽን ምናምን በካፒታል ሌተር ነው መጀመሪያ ያለባቸው። እንግሊሽ፣ ፍረንች፣ አምሃሪክ ኤፍ ካፒታል መሆን ነበረበት። እንግሊሽ ኢ ካፒታል። ለምሳሌ ጻፉ እስኪ እንግሊሽ ብላችሁ ከኪቦርዳችሁ ላይ እንግሊሽ ስሞል ካደረጋችሁት ቀይ ያበራበታል። ለምን? ቋንቋ ከሆነ ኢ ካፒታል መሆን ስላለበት። ይሄ ትክክል ነው። ይሄኛው ግን አምሃሪክ ስሞል ሆነ። ሲ ብለን እንመልሳለን። ዊች ሴንቴንስ ኢዝ ኮሬክትሊ ፐንክቹዌትድ? በትክክል የተቀመጡ የትኛው ነው? የትኛው አረፍተ ነገር ነው? አዲስ አበባ ኮማ። ይሄ ምንድን ነው? ምን የሚባል ትምህርት ተምራችኋል? ኢንዴፊኒት ፕሮናውን የሚባል ትምህርት አስተምረናል። ኢንዴፊኒት ፕሮናውኖች በሁለት ይከፈላሉ። ሪሌቲቭ ፕሮናውኖች በሁለት ይከፈላሉ። ኢንዴፊኒት እና ደፊኒት። ደፊኒት ማለት ኦልሬዲ ምንድነው? የማይታወቅን ነገር ዲፋይን ማድረግ ነው ስራው። ኢንዴፊኒት ግን የሚታወቅን ነገር ኤክስትራ ኢንፎርሜሽን መስጠት። ለምሳሌ ሀገራቶች፣ ታዋቂ ሰዎች ኃይለ ገብረስላሴ ፌመስ ራነር እንደዚህ ሆነ ስትሉ ፌመስ ራነር መሆኑ ማተር አያደርግማ። እንደዚህ ሆነ ብለን የምንጨምረው ሀሳብ ነው። ኢትዮጵያ አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ፣ አዲስ አበባ ኢትዮጵያ ካፒታል መሆኗን እናውቃለን። የሚጨምሩት ለምሳሌ በቴሌቪዥን ዜና ስትመለከቱ የኢትዮጵያ ካፒታል የሆነችው አዲስ አበባ እድገት እያስመዘገበች ነው ምናምን ቢሉ ሀሳባቸው እድገት ማስመዝገቧ ነው እንጂ የኢትዮጵያ ካፒታል መሆኗን አይደለም መናገር የፈለጉት። ሰች ካይንድ ኦፍ ቴንስ በኢንደፊኔት ነው የሚጻፈው። ኢንደፊኔት ከሆነ ደግሞ ኮማዎችን በደንብ እንጠቀማለን። አዲስ አበባ ኮማ ዘ ካፒታል ኦፍ ኢትዮጵያ ኮማ ኢዝ ግሮዊንግ ፋስት። ኦፍ ኮርስ ቢ ብለን እንመልሳለን ማለት ነው። ቢ ብለን እንመልሳለን። መልሳችን ቢ ነው የሚሆነው። እሺ ሌላ ጥያቄ። ቹዝ ዘ ኮሬክትሊ ፐንክቹዌትድ ሴንቴንስ። በትክክል የተቀመጠውን ወይም ስርዓተ ነጥቡ በትክክል የተመላከተውን አረፍተ ነገር ምረጡ ነው የሚለን። ይሄ የኮማ እና የኮል። አሁን እዚህ ጋር ማወቅ ያለባቸው አንደኛ ኮማ መቼ እንደምንጠቀም፣ ከዛስ ሰሚኮለን ይቺ ነች። ከዛስ ኮለን ይሄኛው ነው ኮለን። የሶስቱን ዲፈረንስ ካወቃችሁ መስራት ትችላላችሁ። አንደኛው ሊስት ኢንትሮዲውስ ማድረጊያ ነው። ኮማ ደግሞ ሊስት ማድረጊያ ነው። ሰሚኮለን ደግሞ ሴንቴንስ መለያያ ነው። ሎክ ዊ ኒድ ቱ ባይ። አሁን እዚህ ጋር ይሄኛው ምንድን ነው? ምን ለማድረግ ነው የተጠቀመው? ምን ለማድረግ ነው የተጠቀመው ይሄንኛውን ማርክ? ዊ ኒድ ቱ ባይ ሚልክ ብሬድ ኮማ እዚህ ጋር ኤንድ ሱገር ይላል። ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ ሱገር። ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ ሱገር። እዚህ ጋር ሁለቱን ነገሮች በደንብ ፎከስ አድርጉልኝ። ኤን እና ሲን ማለት ነው። ዲሌይ ደግሞ ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ። አሁን ይሄ አይሆንም። ይሄ እዚህ ጋር ዲሌይ ያለው መልሳችን መሆን አይችልም። አሁን ማወቅ የሚጠበቅባቸው አንደኛ የኮማን ዩዝ እና ኮማ ነገሮችን በምንዘረዝርበት ጊዜ ምን ማድረግ ነው አላማው? ሊስት ስናደርግ በመሀል እየከፋፈልን የሚዘረዘሩ ነገሮች ገበያ ሂጄ እንደዚህ እስክሪብቶ፣ ደብተር፣ ወረቀት ምናምን ገዛው ስንል እነዛን ነገሮች የምንዘረዝራቸው ነገሮች በኮማ አድርገን ማስቀመጥ መቻል አለብን። አሁን የሰሚኮለን እና የኮለንን ጥቅም ነው ማወቅ የሚጠበቅባቸው እዚህ ጋር አይውላችሁ። ኮለን ሊስት ኢንትሮዲውስ ማድረጊያ ነው። የሚዘረዘሩ ነገሮች ካሉ እነሱን ኢንትሮዲውስ የምናደርገው ኮለንን በመጠቀም ነው። ኮለን ይሄ ሁለት ነጥብ የምንለው ማለት ነው። ይሄ ማለት ዊ ኒድ ቱ ባይ ብለን እዚህ ጋር ይሄንን ማድረግ እንችላለን። ለምን? ከመዘርዘራችን በፊት ስለሆነ። ከዛ ሚልክ ኮማ ብሬድ ከኤንድ በፊት ኮማ አይደረግም። ዘንድ ሱገር ትክክል። እዚህ ጋር ሰሚኮለን ኢንዲፔንደንት የሆኑ ክሎዞችን ሁለት ኢንዲፔንደንት አረፍተ ነገሮችን ማያያዣ። ይህችን ነገር ኖት ብላችሁ ያዙልኝ እሺ፣ ቀጣይ ዓመት እንዳትሸወዱ። ያው ኮማ መዘርዘሪያ ነው።
ሰሚኮለን ኢንትሮዲውስ ሊስት፣ ሊስቱን ከመዘርዘራችን በፊት በኮለን ነው። ኢንትሮዲውስ ሊስት ነው። ሰሚኮለን ደግሞ ኢንዲፔንደንት የሆኑ ሁለት ሴንቴንሶችን ጆይን ማድረጊያ ነው፣ ማያያዣ ነው ሰሚኮለን። ስለዚህ መልሳችን ማን ነው? ኤ ላይ ያለው መልስ ነው ትክክለኛ መልስ። እሺ ኩዌሽን ነምበር 29 አሁን ደግሞ ስፔሊንግ እና የፓራግራፍ አይነቶች ጥያቄዎች ናቸው እዚህ ጋር የተቀመጡልን። ከስፔሊንግ እና ከፓራግራፍ ጋር የተያዙ ጥያቄዎች ናቸው የተቀመጡ። ቹዝ ዘ ወርድ ዊች ኢዝ ሪትን ኮሬክት ስፔሊንግ። ይሄ በትክክለኛ ስፔሊንግ የተቀመጠው የትኛው ነው? ይሄ ጀስት የሚሰሩት በምንድን ነው? በማወቅ ነው፣ ቃሉን በማወቅ ነው። ትክክለኛውን የተቀመጠው ሲለይ ያለው፣ ሌሎቹ ትክክል አልተቀመጡ። 30ኛው አሁንም ትክክለኛ ስፔሊንግ ያለው። እዚህ ጋር አንዳንድ ሩሎች አሉ። እነዛ ሩሎች ይሰራሉ አይሰሩ የሚለው ብዙም እንትን ይላል። የሚሻለው ቃላትን ስትጽፉ በትምህርት ጊዜ ስትማሩ ጥንቃቄ ለማድረግ መሞከር ነው። ትንሽ ሩሎች አሉ፣ ግን ብዙ የሚደጋገሙ ጥያቄዎች አሉ። እነሱ የመምጣት ቻንሳቸው በጣም ዝቅተኛ ነው። ስለዚህ ያን ያክል እንትን አትበሉ፣ እዛ ላይ ፎከስ አታደርጉ። ስፔሊንግ ሩል ምናምን የሚለው ጋር ጊዜ ማጥፋትም አይጠበቅባችሁ። የሚሻለው ስትጽፉ መጠንቀቅ። ለምሳሌ ኢኮኖሚ ብላችሁ ስትጽፉ ኢኮኖሚ አሁን ለኛ አዲስ አይደለም። ኢኮኖሚ የሚለው ለኛ አዲስ አይደለም እና እነሱ ነገሮች ላይ ፎከስ ማድረግ ነው። ከዛ ኖሚኔት ብለን ስንጽፍ ኖሚኔት የሚለውን እየለዩ መጻፍ፣ ሌሎች ወርዶችንም በተመሳሳይ እየለዩ መጻፍ። የዛኔ ፈተና ላይ ሲመጡ ጽፈን ከጻፈን በኋላ ቼክ ስናደርገው ዲፈረንስ ካለው አይሆንም ብለን መምረጥ ነው። ሌላ የተለየ ምንም ነገር ስለሌለው ማለት ነው። አሁን እዚህ ጋር ትልቁ ማተር የፈጠረው ይሄኛው ነው። ኖሚኔት ይሄኛው አይሆንም እዚህ ጋር ኢ ስለሌለች እዚህ ጋር ሰብስቲንሲቭ ይላል። ሰብስቲንሲቭ፣ ሰብስቴንቲቭ፣ ሰብስታንቲቭ ይላል ማለት ነው። ኩዌሽን ነምበር 30 ላይ እንደምታዩት ትክክለኛው ይሄኛው ነው። እዚህ ጋር ሰብስታንቲቭ ኢ መኖር ነበረበት። እዚህ ጋር ደግሞ ሰብስታንቲቭ ኖሚኔትን ስተት ተፈጠረ። ላስቀምጥላችሁ ችግር ያለባቸው። ይሄ ኖሚኔት ችግር ተፈጠረበት። እዚህ ጋር ሰብስቲንሲቭ ኢ አልተጨመረበትም። ይህንኛው ኢኮኖሚ ኖሚኔት ሰብስታንቲቭ ሲናዲ ተመሳሳይ ናቸው። ባይዘወይ ያው ስንገለብጥ አሳስተ ነው ይሆን ስንገለብጥ ያይም ስለምንጠቀም መገልበጡን እንዲያግዘን ኤክስትራክት ለማድረግ የዛኔ ስተት ይፈጠራል። ሁለቱ ግን መልስ መሆን ይችላሉ እዚህ ጋር ያሉት። ኩዌሽን ነምበር 31 ካይንድ ኦፍ ፓራግራፍ ጥያቄ ነው። ሌላም ጥያቄ አለ ማለት ነው። ሺ ዋዝ ኤ ቶል ብሎንዲ ገርል ዊዝ ኬርለስ ሄር ዛት ብሊው ዊድሊ ኢን ዘ ዋይልድ ሄር ብራይት ብሉ ኤይዝ። ይህ የሚያወራው ስለ አንዲት ሴት ውበት ነው የሚያወራው። ፀጉሯ እንደዚህ ብሎ በወገቧ፣ አይኗ ሰማያዊ አይን ነው ያላት እያለ አፍተርኑን ሰን በቃ ከሰዓት በኋላ አየሩ ምናምን እያለ ይሄ ዲስክሪፕቲቭ ካይንድ ኦፍ ፓራግራፍ ነው። ዲስክሪፕቲቭ ስዕላዊ ወይም ምስል ከሳች የሚባለው ማለት ነው። ኩዌሽን ነምበር 32 ቲቸርስ ሹድ ቴክ ሞር ሪስፖንሲቢሊቲ ፎር ሻፒንግ ዘ ሞራል ካራክተር ኦፍ ዜር ስቱደንት። ይሄኛው አርጊመንታቲቭ ነው። ይኸውላችሁ ለምን መሰላችሁ? ኢንስትራክሽናል የሚባል አይነት የለም። ኤክስፖዚተሪ ነው አይደለም? አሁን ኤክስፖዚተሪ ኢንስትራክቲቭ የሚባል የለም ማለት። ኢንስትራክሽናል የሚባለው ሌላው ስሙ ኤክስፖዚተሪ ነው። ኤክስፖዚተሪ ሰፋ ያለ ነው። ኤክስፖዚተሪ ማለት መግለጽ፣ አንድ ነገር እንዴት እንደሚሰራ ይሄ ማለት እንደዚህ ነው ብሎ ማስረዳት ብቻ ነው አላማው፣ መግለጽ ብቻ ነው። ዲፋይን ነው የሚያደርገው። በዲፋይን ጊዜ ኢንስትራክሽን ይከተላል። ውሃ ለማፍላት ወይም ደግሞ ዳቦ ለመጋገር መከተል ያለባቸው ስቴፖች፣ ስቴፕ እንደዚህ እንደዚህ፣ ይሄ ነው ኤክስፖዚተሪ የሚባለው። አንድን ነገር ማስረዳት መግለጽ ነው። አርጊመንታቲቭ ግን ማሳመን ነው። የሆነ የሚያምንበት አይዲያ ሀሳብ አለው። ያንን ሀሳብ እኛን ማሳመን ነው ፍላጎቱ። አስተማሪዎች ኃላፊነት መውሰድ አለባቸው ተማሪዎችን ከመቅረጽ አንጻር። ምክንያቱም ብዙ ጊዜ ትምህርት ቤት ስለሚያሳልፉ እንደዚህ እንደዚህ እያለ ሊያስረዳን ሊያሳምነን እየሞከረ ነው። ያነሳትን ሀሳብ ነው እኛ ጋር ለመጫን እየሞከረ ያለ። ይሄ ከሆነ አርጊመንታቲቭ ይባላል። ላንጉጅ ፎከስ ግራመር ማለት ነው። አሁን ወደ ግራመር ገባል። በጣም አድካሚ ነበር። ብዙ ሰዓታችን ጨረሰ ነው በንትን። እንግዲህ ግራመሮችን እና ደግሞ ፈጠን ፈጠን እያልን እንሄዳለን። አሁን ምንድነው የምናደርገው? ግራመሮችን ስንሰራ ቦታውን እነግራቸዋለሁ። ኢንትራንስ ትሪክስ አውትላይን አለው። ኮርስ አውትላይን ሁሌ እናወጣላቸዋለን። ለምሳሌ ከ2000 ዓ.ም ጀምሮ የወጡ የእንግሊሽ ፈተናዎችን ለመስራት የሚያስችሉ አውትላይኖች አሉ።
ለምሳሌ ለሰን 1 ፓርትስ ኦፍ ስፒች፣ ለሰን 2 ሰብጀክት ቨርብ አግሪመንት፣ ለሰን 3 ቴንስ፣ ለሰን 4 እያለ ይሄዳል። አክቲቭ ፓሲቭ እያለ ይሄዳል እና እሱን ነው የነገርኳቸው የሚሄደው። ይሄ ከዚህ ወጣ ያልኩ መልሱን ነግራቸዋለሁ። አፍተር ዘ አክሲደንት ሂ ሰፈርድ ተቨር ባክ ፔን። ይሄ የሚያወራን ስለምንድን ነው? ፕሪፖዚሽኖች ናቸው። ፕሪፖዚሽን ከሚለው ክፍል ነው። ወይም ፕሪፖዚሽን ያጠና ተማሪ መስራት ይችላል ይሄንም ማለት ነው። ሶ ፕሪፖዚሽን ሰቨር ባክ ፔን ብላንክ መንዝ ለወራቶች በወገብ ህመም በሽታ እየተሰቃየ ነው። ታዲያ ዊዝ መንዝ ነው፣ ፍሮም መንዝ ነው፣ ኦፍ መንዝ ነው፣ ባይ መንዝ ነው የሚባለው የትኛው ነው? አብሮ የሚሄደው ነው ላይ ፍሮም መንዝ ብለን እንመልሳለን። ሶሪ አሁን እዚህ ጋር ይኸውላችሁ ፎር መንዝ እና ፍሮም መንዝ የሚሉትን በደንብ መለየት መቻል አለብን። ሰፈሪንግ ፍሮም ስንል ከበሽታው ነው። ሰፈሪንግ ፍሮም ብንል ከዚህ በሽታ ለምሳሌ ፍሮም ዲያቤተስ ፍሮም ምናምን ብለን በሽታውን የምንገልጽ ከሆነ ነው። ግን ጊዜውን ከሆነ ፎር መንዝ ነው የምንለው። ስለ ሲንስ እና ስለ ፎር ታውቃላችኋ። ፎር የሚል የለም እዚህ ጋር ዊዝ መንዝ ፍሮም መንዝ ኦፍ መንዝ በቃ የሚቀራረቡ ፍሮም ነው ካሉት ውስጥ። ግን ዘሞስት አፕሮፕሬት የሆነው ፎር ነበር ምርጫ ላይ ቢቀመጠለን። ኢን ሰመር ሺ ዩዙዋሊ ሙቭስ አዋይ ፍሮም ኦፍኮርስ አዋይ ፍሮም የሚለው መልስ ይሆናል። ኤክስትሮቨርት ታይፒካሊ ፕሪፈር ቢንግ ሰራውንድድ ባይ ዜር ፍሬንድ። ቅድም አየናታ እንትን ላይ ባይ ዜር ፍሬንድ። ኤክስትሮቨርቶች ብዙ ጊዜ በጓደኞቻቸው መከበብ ይወዳሉ። ኤክስትሮቨርቶች ባይ ዜር ፍሬንድ የሚለው የፓሲቭ ፎርም ላይ ታውቁታላችሁ። ባይ ብለን ኤጀንቱን እናስቀምጣለን የሚል ሩል አለ ዘ ኮሚቴ። ስለዚህ ፕሪፖዚሽን ላይ ብቻ ስንት ጥያቄ መጣ ማለት ነው? 3 ጥያቄ መጥቷል። የሚገርም ነው። ዘ ኮሚቴ ብላንክ 7 ኤክስፔሪየንስድ ሜምበርስ። ስቲል አሁንም ከፕሪፖዚሽን አልወጣንም። ዘ ኮሚቴ ኮንሲስቲንግ ነው ኮንሲስት ኦፍ ነው ቨርብ ፕላስ ፕሪፖዚሽን የሚባል አለ። ፕሪፖዚሽን ፕላስ አድጀክቲቭ የሚባል ስትራክቸር አለ እና ይሄ በዛ አንጻር ነው የሚሰራው። አሁን ይሄ ቨርብ ፕላስ ፕሪፖዚሽን በሚለው ኮንሲስት ኦፍ፣ ኮንሲስቲንግ፣ ኮንሲስት ኦፍ፣ ኮንሲስት ዊዝ፣ ኮንሲስት ፍሮም ልሳችን ማነው? ኮንሲስት ኦፍ ነው። ኮንሲስት የሚለው ከኦፍ ጋር ነው የሚሄደው። 4 ጥያቄ ከፕሪፖዚሽን ያዙ። እንግዲህ 4 ጥያቄ። ኢፍ ሺ ሃድ ስተዲድ፣ ይሄኛው ኮንዲሽናል ነው። አሁን የምንሰራው ደግሞ ከኮንዲሽናል ሴንቴንስ ነው። ኢፍ ሺ ሃድ ስተዲድ ሃርደር፣ ታይፕ ስንት ነው? ታይፕ 3 ወይም ኢምፖሲብል ኮንዲሽን፣ የማይመለስ ኮንዲሽን የሚባለው። ሺ ብላንክስ ኤግዛም፣ ጠንክራ ብታጠና ኖሮ እኮ ፈተናውም ታልፍ ነበር። ስለዚህ ልጅ ወድቃለች ማለት ነው። ሺ ውድ ፓስ ነው። ይሄ ታይፕ 2 ነው። ዚስ ዋን ታይፕ 1 ነው። ይሄኛው ታይፕ 3 ነው። መልሳችን ሲ ላይ ያለው ነው የሚሆነው። ኢፍ ዩ ሚክስ ሬድ ኤንድ የሎ ዩ ብላንክ ኦሬንጅ። ኮንዲሽናችን የዜሮ ኮንዲሽናል ነው። ለምን መሳላችሁ? ፋክት ናቸው። ሰች ካይንድ ኦፍ ፋክት ሪል ኮንዲሽን ይባላል። ኮንዲሽንስ ዜሮ ኮንዲሽን ሪል ኮንዲሽን ይባላል። ቀይና ቢጫ ካቀላቀልከው ኦሬንጅ ታገኛለህ። ዊልጌት አንልም። ዜሮ ኮንዲሽናል በ4 ናቸው የሚከፈሉ። ዜሮ ኮንዲሽን፣ ኮንዲሽናል 1፣ ኮንዲሽናል ታይፕ 2፣ ታይፕ 3። ይሄኛው ሪል የሆኑ ፋክቶችን የምንገልጽበት ነው። ዚሷን ደግሞ ሊሆኑ የሚችሉ ነገሮች ፕሮባብል። ዚሷን ሬግሬት ወይም ኢምፕሮባብል እንለዋለን። ኢማጂነሪ የተሻለ ቃል ይገልጻል። ኢማጂነሪ። ታይፕ 3 ደግሞ ኢምፖሲብል፣ የማይመለስ ነገር። ስለዚህ መልሳችን ማለት ነው ታይፕ 1 በዚህ ነው፣ በሲምፕል ፕሬዘንት ነው የሚገለጸው። ጌት የሚለው መልስ ነው። ኢፍ ኢት ሬንስ ቶሞሮ ዊ ብላንክ ደ ፒክኒክ። ነገ ዝናብ የሚዘንብ ከሆነ ዊ ዊች ካንስል፣ ዊል ካንስል፣ ካንስልድ፣ ካንስል። ነገ ነው። ነገ ዝናብ የሚዘንብ ከሆነ ዊ ዊል ካንስል ደ ፒክኒክ። ይሄ ታይፕ 1 ነው። ነገ ዝናብ። ይሄ ምንድነው? ፕሮባብል ኮንዲሽን ታይፕ 1 የሚባለው ነው። ዊል ካንስል። ስትራክቸሩን ታውቁታላችሁ እናንተ። ስቲል ሌላ ኩዌሽን አሁንም። ዱ ዩ ክሊን ዩር ሩም፣ ሩምህን አጽድተሃል? ማይ ማዘር አስክት፣ እናትህ ሩምህን አጽድተሃል ብላ ጠየቀች። ማይ ማዘር አስክት ሚ፣ ዚስ ዋን ምንድነው? ሪፖርትድ ኩዌሽን ወይም ኢንዳይሬክት ኩዌሽን የሚባለው ነው። እንግዲህ ስለ ሪፖርትድ ስፒች ስናነሳ ራሱን ችሎ ነው ያየነው። ሪፖርትድ ስፒችን በስቴትመንት ጊዜ፣ በኢንስትራክሽን ወይም በኮማንድ ጊዜ፣ በኩዌሽን ጊዜ፣ በዳይሬክት ኩዌሽን ጊዜ፣ በየስ ኦር ኖ ኩዌሽን ጊዜ፣ በደብሊው ኤች ኩዌሽን ጊዜ ብለን ስናይ ነበር።
በሌሎች ኩዌሽን ጊዜ ይሄ በማን ይተካል ብለናል? በየስ ኦር ኖ ኩዌሽን። ይሄ የስ ኦር ኖ ኩዌሽን ነው። በየስ ኦር ኖ ኩዌሽን ጊዜ እንትኑ ይጠፋል። እዚህ ጋር ያለው ዱ ወይም ይሄ አስኪንግ ቨርቡ ይጠፋና በማን ይተካል? በኢፍ ይተካል ወይም በዌዘር ይተካል ብለናል። ዌዘር እሱ እንደ አማራጭ መሆን ይችላል። ማይ ማዘር አስክት ሚ ኢፍ አይ፣ አሁን ፓሲቭ ነው። ኢፍ አይ ክሊን አንልም። ፓሲቭ ከሆነ አንድ ቋሚ ነገር ማወቅ አለባቸው። የተጠየቅነው ሴንቴንሱ ምንድን ነው? ሲምፕል ፕሬዘንት አይደለ? ሲምፕል ፕሬዘንት ከሆነ ስንመልስ ሪፖርትድ ስፒች ላይ ሲምፕል ፕሬዘንት ወደ ምንድን ነው የሚቀየረው? ወደ ሲምፕል ፓስት። ሲምፕል ፓስታችን ዋና ቢ ላይ ያለው ነው። አይ ዊል ኮል ዩ ላተር ሂ ሳይድ ዛቲ ስቲል ሪፖርትድ ስፒች ነው። የሚገርም ነው። የዘንድሮ ዓመት ፈተና የሆኑ ቦታዎች ላይ በደንብ ጥያቄዎችን አወጥተውበታል። ግራመሩ ክፍል ላይ አይ ዊል ኮል ዩ ላተር ሂ ሳይድ፣ እሱ ምን አለን? እኛ በኋላ እደውልልሃለሁ ወይ መልሼ እደውልልሃለሁ አለ። ሂ ሳይድ ዛት። ይሄ ኖርማል ሴንቴንስ ነው። ኖርማል ስቴትመንትን ከዳይሬክት ስፒች ወደ ሪፖርትድ ስፒች ቀይሩ ነው የተባለው። ሂ ሳይድ ዛት ሂ፣ አሁን ተመልከቱ። አይ ዊል ኮል ዩ ላተር ምንድን ነው? ሲምፕል ፊውቸር። ሲምፕል ፊውቸር ምንድን ነው የሚቀየረው? ሂ ውድ ኮል ሚ ላተር ብለን እንቀይረዋለን ማለት ነው። ሲምፕል ፊውቸሩ ወደ ቨርቦቹ ናቸው የሚቀይሩት። እዚህ ጋር ዊል የነበረው ወደ ውድ ሞዳሎቹ ማለት ነው። አም ሶ ሾርት አይ ዊሽ ቶለር፣ በጣም አጭር ነኝ፣ ረጅም በሆን ኖሮ ደስ ይለኝ ነበር። ዊሽ ኦልዌይስ ለታይፕ ቱ እና ለታይፕ ስሪ ነው የሚያገለግለው። ለታይፕ ስሪ እና ለታይፕ ቱ ኮንዲሽን አሁን ታይፕ ቱ ላይ ከሆነ ቨርብ ቱ ይሆናል። ታይፕ ስሪ ላይ ከሆነ ደግሞ ሃድ ፕላስ ቨርብ ስሪ ይሆናል። ከሁለቱ ውጭ መሆን አይችልም። ስለዚህ መልሳችን ማን ነው? አም ሶ ሾርት አይ ዊሽ አይ ዌር ቶለር። አይ ዊሽ አይ ዌር። አሁን ለምን መሰላችሁ? ይህንን መለየት ነው ከእናንተ የሚጠበቀው። የትኛውን እንምረጠው? አይ ዊሽ ብለን አይ ዌር ከምንል እና አይ ዊሽ ሃድቢን ከምንል። ሃድቢን እኮ ታይፕ ስሪ ኮንዲሽን ማለት እኮ የማይመለስ ነገር ጸጸተን ስንገልጽ ነው። የሆነ ነገር ተከናውኖ ካለፈ ነው። ይሄኛው ግን እንትን ነው። ምንድን ነው? ረጅም በሆን ደስ ይለኛል። ኢማጂነሪ ኮንዲሽን ነው፣ ምኞት። ሲ ነው። ሲ ላይ ያለው ትክክለኛ መልስ ነው የሚሆነው። the manager decided to delay። ቦታዎቹን አልነገርኳችሁም። አሁን አብዛኞቹ ኮንዲሽናል ላይ ናቸው ብያቸዋለሁ። ከዛ ሪፖርትድ እና ዳይሬክት ስፒች የሚለው ለሰን ላይ የተካተቱ ናቸው እስካሁን የሰራ ናቸው። እዚህ ጋር ደግሞ አሁንም ኮንዲሽናል፣ በኮንዲሽናል ስር ኮንዲሽናል ኤንድ ሪግሬት የሚል ቻፕተር አለ። ኢንትራንስ ትሪክስ አውትላይን ላይ ለሰን 5 ያስቀመጥ ነው ማለት ነው። the manager decided to delay ብላንክ። ይሄ ቨርብ ፓተርን ነው የመጣው፣ ወይም ጀረንድ ኤንድ ኢንፊኒቲቭ የሚለው ቨርብ ፓተርን ላይ የመጣ ጥያቄ ነው። the manager decided to delay launching to launch ጀረንድ ነው ወይስ ኢንፊኒቲቭ ነው የሚለው ትለያላችሁ። እዚህ ጋር ላውንቺንግ ዲሳይድ የሚለው ጀረንድ ይወስዳል እና ዋንት ደግሞ ኢንፊኒቲቭ ይወስዳሉ እያልን ስንማር ነበር የቆየነው። ስለዚህ በዚህ መልኩ ትይዙት ሁለቱንም መለስም ማለት ነው። the manager along with his assistant ብላንክ attending the conference right now። ማኔጀሩ ከአሲስታንቶቹ ጋር ሆነው ኮንፈረንሱን አሁን እየተከታተሉት ነው። አሁን ይላል። አሁን ነው። አሁን ከተባለ ኮንቲኒየስ ነው ማለት ነው። አሁን ደግሞ ቴንስ ጥያቄዎች ላይ ይገባል። አሁን ከሆነ ይሄ የሰብጀክት ቨርብ አግሪመንት ጥያቄ ነው። ባይ ዘ ዌይ ሰብጀክት ፕላስ ቨርብ፣ እነዚህ ሁሉም የኮንቲኒየስ ፎርማት ናቸው ሁሉም። ይሄኛው ኤና ቢ ላይ ፕሬዘንት ኮንቲኒየስ፣ ፓስት ኮንቲኒየስ፣ ፓስት ፐርፌክት ኮንቲኒየስ ናቸው። ነገር ግን ፎከስ የምናደርገው ሰብጀክት ቨርብ አግሪመንቱ ነው። the manager along with his assistants። አሁን እዚህ ጋር የሚያወራው ስለ ማኔጀሩ መከታተል ነው ወይስ ስለ አሲስታንቶቹ ነው? ስለ ማኔጀሩ ነው እያወራ ያለው። የዚህ አረፍተ ነገር ባለቤቱ ማኔጀሩ ነው። the manager አንድ ነው። ማኔጀሩ ኢዝ ነው የሚወስደው ሲንጉለር ከሲንጉለር ቨርብ ስለሆነ። እዚህ ጋር ግን ኤንድ ቢሆን ኑሮ the manager and his assistants ቢሆን ኑሮ ግን አር ይሆን ነበር። ለምን? ፕሉራል ስለሆነ። እዚህ ጋር ግን ኢዝ ብለን ነው የምንመልሰው። ሰብጀክት ቨርብ አግሪመንት በኢንትራንስ ትሪክስ ኮርስ አውትላይን ላይ ለሰንቱ ተመራቸዋል። we need to buy more fruit blank some vegetable for the salad። ይሄኛው ደግሞ
አሁን ደግሞ ኮንጃክሽን ላይ ነው ያለ ነው። ኮንጃክሽኖች ላይ ብዙ አይነት ኮንጃክሽኖች አሉ አይደለ? ዜን ክሎዝ ስንማር ፐርፐዝ ክሎዝ አለ። 4 ዋና ዋና ክሎዞች አሉ ልታውቋቸው የሚገቡ ክሎዞች። ፐርፐዝ ክሎዝ፣ ፈንክሽን መግለጫ፣ ሪዛልት ክሎዝ፣ ሪዝን ክሎዝ፣ ፐርፐዝ ክሎዝ፣ ሪዛልት ክሎዝ፣ ሪዝን ክሎዝ እና ኮንትራስቲንግ ክሎዝ፣ አፍራሽ ነገሮችን የምንገልጽባቸው። ይሄ ምንድን ነው? we need to buy more fruit some vegetable for the salad። ይሄኛው ደግሞ አዲሽናል ነገር ነው የሚያሳየው። የተጨማሪ ፍሩቶችን መግዛት እንፈልጋለን። እንዲሁም ደግሞ ሳም ቬጂቴብል ፍሩት ኤንድ ሳም ቬጂቴብል ተጨማሪ አዲሽናል ተጨማሪ አዞላስ ኦልሶ ነው ኢን አዲሽን ነው ቢሳይድ ነው የሚሆነው የሚለው በጥንቃቄ እንመርጣለን። ልክ ፍሩት እንደገዛ ነው ሌላ ምን ፍሩት ተጨማሪ ደግሞ ቬጂቴብል። አሁን ይሄ we need to buy more fruit also የሚለው ኢንፎርማል ነው። አዞላስ ዳይሬክትሊ መሆን ይችላል፣ እዚህ ጋር መግባት ይችላል። ኢን አዲሽን የሚለው ደግሞ ኢን አዲሽን ቱ ብለን እንትኖችን ማስገባት አለብን፣ ፕሪፖዚሽኖችን ማስገባት አለብን። ቢሳይድ በመቀጠል ሞር ተመራጭ የሚሆነው አዞላስ የሚለው ነው። ሞር ፎርማል ነው፣ እዚህ ቦታ ተስማሚ ነው። ዱ ቱ ዘ ኢኮኖሚክ ክራይሲስ ዘ ካምፓኒ ሃድ ቱ ሌይ 50 ወርከርስ። ሌይ የሚለው ወርድ ፍሬዛል ቨርቡ ኦፍ ነው። ሌይ ኦፍ ማለት ማባረር ነው። ይሄ ፍሬዛል ቨርብ እውቀት የሚጠይቅ ጥያቄ ነው። ሌይ የሚለው ኦፍ ነው የሚወስደው። ሌይ ኦፍ ማለት ኮንቴክስቱን ተረዱት። ኢኮኖሚው ክራይሲስ ላይ ነው የሚገኘው። ስለዚህ ካምፓኒው 5 ሰራተኞችን አባረረ ይለናል ወይም ቀነሰ። ኔዘር ዘ ስቱደንት ኖር ዘ ቲቸር። ይሄ ደግሞ ምን ላይ ነው የወጣ? ሰብጀክት ቨርብ አግሪመንት። በእኛ ክላስ ለሰምቶ የተማር ነው በደንብ ያየናት ይች በኔዘር ኖር ጊዜ ኤንድ ኦልሶ ኔዘር ኖር ኤንድ ኦልሶ በኤዘር ኦር ጊዜ ሁለት ሰብጀክቶች ኮምፓውንድ ሰብጀክቶች ሲመጡ ፎከስ የምታደርጉት ለብላንክ ስፔሱ የሚቀርበው ነው ብለናል። ብላንክ ስፔሱ እዚህ ጋር አይደል ያለው? ሶ ዘ ስቱደንት የሚለውን ትተውትና ፎከሳችሁ ይሄ ነው። ዘ ቲቸር ብቻ ነው የሚሰራው፣ በዚህ ነው የሚሆነው ብያቸዋለሁ። ሶ ዘ ቲቸር ሲንጉለር ነው ፕሉራል ነው? ሲንጉለር ነው። ዘ ስቱደንት ፕሉራል ነበረ እዚህ ጋር ቢመጣ ኖሮ ቦታ ቢቀያየሩ፣ ይሄኛው ግን ሲንጉለር ነው። ስለዚህ ዘ ቲቸር ሲንጉለር ስለሆነ ሲንጉለር ቨርብ እንወስድለታለን። መልሳችን ማን ነው የሚሆነው? ካሉት ውስጥ ወዝ የሚለው ሲንጉለር ብቸኛ ሲንጉለር እሱ ነው። ወዝ ብለን እንመልሳለን። ወደ ኩዌሽን ነምበር 49 የቴንስ ጥያቄ ነው። ይሄው ደግሞ ባይ ዘ ታይም ዘ ፖሊስ አራይቭድ ዘ ቲፍ ብላንክ አዋይ። ይሄ የቴንስ ጥያቄ ነው። ምን መሰላችሁ? ቴንሶችን ስትረዱ ግራ የሚያጋቡ 2 ቴንሶች ይኖራሉ። ብዙ ጊዜ ሲምፕል ፓስት ላለፈ ነገር ነው። ፕሬዘንት ፐርፌክት ከሆነ ድርጊቱ ከተፈጸመ ቆይቶ ሊሆን ይችላል። ነገር ግን ኢፌክቱ እስካሁን ቆይቷል። ወይም ደግሞ አክሽኑ ቢጀመርም ለምሳሌ መስከረም ላይ ጥናት የጀመረ ተማሪ ሰኔ ላይ ሲያወራ ምን ይላል? እያነበብኩ ነው ብሎ ለመናገር የሚጠቀመው ፕሬዘንት ፐርፌክት ነው። ለምን? አሁን ድረስ እያነበበ ስለሆነ ስቲል ስለቀጠለ ማለት ነው። እሱ ፕሬዘንት ፐርፌክት ነው። ፓስት ደግሞ አነብ ነበር ድሮ፣ አሁን ትቶታል ማለት ነው። አያነብም አሁን ላይ። ፊውቸር አይ ሚን ፓስት ኮንቲኒዩስ። ፓስት ኮንቲኒዩስ ደግሞ ሁለቱም አክሽኖች አልፈዋል። ነገር ግን አንደኛው አክሽን ሌላኛ ያለ ነው እዚህ ጋር ነው፣ ናው እዚህ ጋር ነው። ፓስት ኮንቲኒዩስ ማለት ሁለቱም አክሽኖች አልፈዋል፣ ግን አንደኛው አክሽን እየተካሄደ ባለበት ሰዓት የሆነ ነገር መጥቶ ያቋርጠዋል። ያቋረጠውን ነገር ስንገልጽ በኮንቲኒዩስ ፎርም እንገልጻለን፣ በፓስት ኮንቲኒዩስ። ፓስት ፐርፌክት ደግሞ ሁለት ነገሮች እየተከናወኑ ነው ፓስት ላይ። ነገር ግን አንደኛው አክሽን አንዱን አክሽንን የሚቀድመው ከሆነ በመካከላቸው ልክ እንደ ኮንቲኒዩስ አንዱ አንዱ ማቋረጥ ሳይሆን በአንጻሩ አንደኛው አክሽን ከአንዱ አክሽን ቀደም ብሎ ከተከናወነ የቀደመው አክሽን በምን ይገለጻል? በፓስት ፐርፌክት ይገለጻል። እዚህ ጋር ለምሳሌ ፖሊስ ቤት ውስጥ ደረሰ፣ ሌባ ደግሞ ሰርቆ ወጣ። ማን ነው የቀደመው? ፖሊስ ቤት በሚደርስበት ሰዓት ሌባ ኦልሬዲ ሩጦ ወጥቷል፣ አምልጧል። የቀደመው አካል በምን ይገለጻል ብያቸዋለሁ? ፖሊሱ መድረስ። ለምሳሌ ይኸውላችሁ ትላንትና የሆነ ሰው ቤት ተሰረቀና ደረሳችሁ እናንተ ከተሰረቀ በኋላ በሚቀጥለው ቀን ሄዳችሁ ትምህርት ቤት ለጓደኞቻችሁ እዛ ቤት ውስጥ ፖሊስ ሲደርስ ሌባ ኦልሬዲ አምልጦ ወጥቶ ነበር አላችሁ። የምታወሩት መቼ ነው? ቀኑ ካለፈ በኋላ። ፖሊሱም የደረሰው ምናምን ለምሳሌ የተፈጸመው በ5 ሆኖ ከሆነ እናንተ በ7 ነው የምታወሩት እንበል። በ7 ሄዳችሁ ስታወሩ ለጓደኞቻችሁ የምትጠቀሙት ቴንስ ይህንኛው ነው። ይህንኛው አክሽን ነው።
ሶ የቀደመው አክሽን በምን ይገለጻል? በፓስት ፐርፌክት ሃድ ረን ይሆናል ማለት ነው። ዚስ ዋን ደግሞ በሲምፕል ፓስት። ይሄ ፎርማት የምን ፎርማት ነው? ሲምፕል ፓስት። የምን ፎርማት ነው? ይሄ የፓስት ፐርፌክት ፎርማት ነው። ሁለቱ አክሽኖች በመካከላቸው ጋፕ አለ። ለምን? ቢደርሱበትማ ኑሮ ቢይዙት ኑሮ ፓስት ኮንቲኒየስ ነበር ሊሆን የሚችለው። አንዱ አክሽን የሌባውን መስረቅ ፖሊሶቹ ስላደናቀፉት ማለት ነው። ዲስተርብ ካለ ፓስት ኮንቲኒየስ ነው የሚሆነው። ዘ ቡክ አይ ቦሮድ ፍሮም፣ ይሄኛው ደግሞ ሪሌቲቭ ፕሮናውን ላይ የመጣ ጥያቄ ነው። ሪሌቲቭ ክሎዝ ላይ የመጣ ጥያቄ ነው። ዘ ቡክ ዊች፣ ምንም ጥያቄ የለውም። አይ ቦሮድ ፍሮም ዘ ላይብረሪ ኢዝ ቬሪ ኢንተረስቲንግ። ምን ኬዝ ነው ይሄ? ኬዙ ኦብጀክቲቭ ኬዝ። ከላይብረሪ የተዋስኩት መጽሐፍ በጣም ደስ የሚል መጽሐፍ ነው። ቲንግ ከሆነ ዊሽ ነው የምንጠቀም ብያቸዋለሁ። አም ሉኪንግ ፎርዋርድ። የሚገርም ነው የዚህ ዓመት ጥያቄዎች ፕሪፖዚሽን ላይ እንዴት እናተኮሩ ግራ እየገባኝ ነው። አም ሉኪንግ ፎርዋርድ። ሉኪንግ ፎርዋርድ የሚለው ራሱን የቻለ ፍሬዛል ቨርብ ነው። ግን ሉኪንግ ፎርዋርድ ባለ ስንት መሰላችሁ? ባለ ሁለት ብቻ አይደለም። ትርጉሙን ለመግለጽ ሉኪንግ ፎርዋርድ ቱ የሚል ይፈልጋል። ይሄ በቅርቡ አይሃለው ነው የሚለው። ሶ አም ሉኪንግ ፎርዋርድ ቱ ሲ ሱን፣ በቅርቡ ስለማገኝህ ደስ ይለኛል እያለ ነው። ሉኪንግ ፎርዋርድ ቱ ሲ ማለት ሉኪንግ ፎርዋርድ ቱ ራሱን የቻለ አንድ ነው። ሉኪንግ ፎርዋርድ ቱ ይሄ አንድ ነው፣ ራሱን የቻለ ፍሬዛል ቨርብ ነው። ሉኪንግ ፎርዋርድ ቱ ማለት በአንድ ነገር በሆነ ነገር ደስተኛ መሆን ነው። ሉኪንግ ፎርዋርድ ቱ ማለት አሁን ሲ ይሁን ወይ ሲንግ ይሁን ነው ጥያቄያችን። ሉኪንግ ፎርዋርድ ሲንግ የሚለው ሴንስ አይሰጥም፣ ብቻውን ቱ መግባት አለበት። ቱ አብሮ ነው ብያቸዋለሁ። እና ካስተዋላችሁ ደብዳቤ ላይ ምን የሚል ጽሑፍ አይታችሁ ታውቃላችሁ? ደብዳቤ ላይ ምን የሚል ጽሑፍ አይታችሁ ታውቃላችሁ? ሉኪንግ ፎርዋርድ ቱ ሂሪንግ ይላል። በቅርቡ መልካም ዜና እንደምሰማ ተስፋ አደርጋለሁ። እና ሉኪንግ ፎርዋርድ ቱ የሚከተለው ጀረንዶችን ነው። ሉኪንግ ፎርዋርድ ቱ አይንጂ ቨርቦችን አዜናውን ለመምጣት የግዴታ ማንም መውሰድ አለበት የሚል ትምህርት ተምራቸዋል። ጀረንድና ኢንፊኒቲቭ ስትማሩ ጀረንዶችን መከተል አለበት የሚል ትምህርት ተምራቸዋል። ይሄ የመጣው ጀረንድና ኢንፊኒቲቭ የሚለው ላይ ነው። ሉኪንግ ፎርዋርድ ቱ ልክ እንደ ዲሳይድ ምናምን ጀረንድ ይከተላል። ስለዚህ መልሳችን ቱ ብለን ሲንግ ነው። ቱ የገባችሁ ለምንድን ነው? ኢንፊኒቲቭን አይደለም ስለምታስፈልገው ነው፣ ፍሬዛል ቨርቡን ለማሟላት። ከዛ ቀጥሎ ያለው ደግሞ ጀረንድ አብሮ ስለሚሄድ ነው። ዘይ አር ዩዝድ ቱ አፕ ኤርሊ ኢን ዘ ሞርኒንግ። እሺ ይሄ ጥሩ ጥያቄ ነው። ባይዘው ኩዌሽን ነምበር 52 ደግሞ ኩዌሽን ነምበር 52 ኮሎኬሽን ብለን ከተማርነው ውስጥ የመጣ ነው። ኮሎኬሽን ስንማር ላይክ እና አዝን አይተናል። ዩዝድ ቱ እና ውድ ቅድም የነገርኳቸው ዩዝድ ቱ ቨርሰስ ውድ። ዩዝድ ቱ ብሎ ቀጥሎ ቨርቧን ወይም ቤዝ ፎርሙ ከመጣ ትርጉሙ ምን ማለት መሰላችሁ? ዩዝድ ቱ ብለን ቨርቧን ከመጣ አንድን ነገር ድሮ የምናደርገው ነገር ከነበረ አሁን ላይ ግን ከተው ነው። ዩሲ ድሮ የምናደርገው ለምሳሌ አንድ ሰው አጨስ ነበር ብሎ ከተናገረ አንድ ሰው ዩዝድ ቱን ተጠቅሞ ቨርቧን ከተጠቀመ አሁን ግን ትቻለሁ ማለቱ ነው። ድሮ የምናደርገው የነበረ ነገር አሁን ግን የተውነው ነገር በሙሉ በዩዝድ ቱ ፕላስ ቨርቧን ይገለጻል። ነገር ግን በደንብ ተመልከቱ። ሌላ ስትራክቸር ግን ልንገራችሁ። ቢ ፕላስ ዩዝድ ቱ ፕላስ ወደ ጎን አደረኩት ጽሑፉን መሰለኝ ፕላስ ቨርብ አይንጂ። ይሄ ሌላ ስትራክቸር ነው፣ ከቅድሞ ፍጹም የተለየ ነው። በዚህ ጊዜ ደግሞ አንድን ነገር በማድረጋችን የተለመደ ስሜት የሚሰማን ኮምፎርቴብል ከሆነ ከወደድነው ያንን ነገር መግለጫ መንገድ ነው። በጠዋት መነሳታችን የኛ ሀቢት የኛ ልምድ መሆኑ ስንናገር ምን ብለን እናገራለን? they are used to የተላመድ ነው የተመቸን ነገር ነው ብለን ስንናገር በጠዋት መነሳት እነሱ ተክነውበታል ለምደውታል ስንል ቨርብ አይንጂ እንጠቀማለን። ስትራክቸሩ በደንብ ተመልከቱ። ቢ ፕላስ ዩዝድ ቱ ፕላስ ቨርብ አይንጂ ማለት ይሄ ነው። ስለዚህ መልሳችን ቢ ነው። ወኪንግ የሚለው ነው መልሳችን የሚሆነው። በዚህ መልኩ እንመልሳለን።
አሁን ደግሞ ውጅ አለ ከታች ደስ ይላል። አብረን እናየዋለን። ሁለቱ ኮሎኬሽን ናቸው አብረው ይታያሉ። ብላንክ ሂ ዋዝ ታየርድ ሂ ፊኒሽድ። ይሄኛው ደግሞ ኮንትራስቲንግ ክሎዝ ላይ ነው የመጣ። ከኮንጃክሽኖች ውስጥ ኮንትራስቲንግ ክሎዝ አንዱ ነው። ከዛ ነው የወጣ። ኮንትራስቲንግ ክሎዝ አፍራሽ የሆነ ክሎዝ ነው። አዝምን አዝ ኢንትሮዳክተሪ ቢኮዝ ሂ ዋዝ ታየርድ ሂ ፊኒሽድ ሂዝ አሳይመንት። ስለደከመው አሳይመንቱን ጨርሶታል። እነሆ ምንም እንኳን ነው የሚሆነው አይደል? ኦልዞ ወይም ሃይቨር ነው የሚሆነው። መልሳችን ማን ነው? ኦልዞ ነው። እዚህ ቦታ ላይ ገብቶ አዝ ኢንትሮዳክተሪ ማገልገል የሚችለው አንድ ኦልዞ አለ። ሲቀጥል ደግሞ ክሎዝ ነው። ክሎዝ ማለት ሰብጀክት ፕላስ ቨርብ ስትራክቸር የሆነ ማለት ነው። ሰብጀክት ፕላስ ቨርብ ስትራክቸር ስለሆነ ሰብጀክት ቨርብ ስትራክቸር ስለሆነ እና ኦልዞ፣ ዞው፣ ኢቨን ዞ እዚህ ቦታ ላይ መግባት ይችላል። እሱን ተክተው ሃይቨር እሱ ሌላ ኬዝ አለው። ሃይቨር ግን እንደ ኢንትሮዳክተሪ ሳይሆን እንደ በትን ተክቶ ነው የሚያገለግል። ሃይቨር ኢንትሮዳክተሪ መሆን አይችልም። ወይም ሃይቨር ማለት ግን ማለት ነው፣ ነገር ግን ማለት ነው። እና በመሃል ቢመጣ ለምሳሌ ሂ ዋዝ ታየርድ ሃውኤቨር ሂ ፊኒሽድ ሂዝ አሳይመንት መሆን ይችላል። እዚህ ጋር ግን መሆን አይችልም። ይሄ የኦልዞ ቦታ ነው። ትርጉማቸው ይሄ ነገር ግን ነው። ኦልዞ ደግሞ ምንም እንኳን የሚል ትርጉም አለው። ምንም እንኳን ቢደክመው አሳይመንቱን ምን አላለም? አላቆመም። አዝ ኢንትሮዳክተሪ የሚባለው ለዛ ነው። አዝ ኢንትሮዳክተሪ የሚባለው ለዛ ነው። እሺ ውድ ራዘር አሁንም መጣ እዚህ ጋር። ውድ ራዘር ሞዳል ነው። በነገራችን ላይ ሞዳል ኤክስፕሬሽን ነው። ውድ አንድን ነገር ከሌላኛው በተሻለ እንደምንወደው እንደምንፈልገው ለማሳየት የምንጠቀመው ነው እና ከሌላኛው በተሻለ ለማሳየት እንደምንጠቀመው ነው። ፎርሙላውን እንዳትረሱ። ለምን? የዚህ ፎርሙላ ኦልዌይስ እንትን ስለሆነ አይ ውድ ራዘር ዩ ብለን ምን ማድረግ አንችልም? አይንጂ ማድረግ አንችልም። ቅድም ብዬ ነግሬያቸዋለሁ። ነገር ግን ፓስትና ፕሬዘንት ማድረግ እንችላለን። ይህንን ማድረግ ግን እንችላለን። ትርጉማቸው ምን እንደሆነ ዲፈረንሳቸው ልንገራቸው። በቤዝ ፈርም ሲሆን ወይም ጎ ሲሆን ውድ ራዘር ብለን ጎ ከሆነ ትርጉሙ ምንድን ነው የሚሆነው? ለምሳሌ አይ ውድ ራዘር ስቴይ ሆም ቱናይት ብንል ገና ነገርየው ገና ፕሬዘንት ነው ወይም ፊውቸር ነው የሚከናወነው። አይ ውድ ራዘር ኢት ፒዛ ዛን ፓስታ ብንል ነገርየው የሚከናወነው ምን ላይ ነው? አሁን ላይ ነው የሚከናወነው። ለዛ ነው። ፓስት ከሆነ ግን ያለፈ አክሽን ነው። አይ ውድ ራዘር ሃቭ ሲን ዘ ሙቪ አት ቲያትር። ያለፈን ነገር ላይ ምርጫችንን ስናነሳ ፓስት እናደርገዋለን ማለት ነው። አይ ውድ ራዘር ዩ ሆም ናው ኢት ኢዝ ጌቲንግ ዳርክ። ዩሲ እዚህ ጋር አሁን በጥንቃቄ መምረጥ መቻል አለብን። ፕሬዘንት እና ፊውቸር ነው ወይስ ፓስት ነው የሚለው መለየት መቻል ይጠበቅብናል ማለት ነው። አክሽኑ ስለ ፓስት ያወራል። አይ ውድ ራዘር ዩ ሆም ናው ኢት ኢዝ ጌቲንግ ዳርክ። ስለመሸ አሁን መሽቷል። በዚህ ሰዓት ቤት ብትሆን ኑሮ ደስ ይል እመርጣለሁ። ቤት መሆንን እመርጣለሁ። ውጭ ባትሆን። ስለዚህ አት ዘ ሞመንት ነው አይደለ? ተናጋሪው ስፒከሩ በሚናገርበት ሰዓት በዛ ሰዓት ነው። ፓስት አይደለም። ራዘር ምንድነው? ፕሬዘንት ነው። መልሳችን ጎ ይሆናል ማለት ነው። ጎይንግ የሚለው አይሄድም። ውድ ራዘር ቤዝ ፎርም ያለዛ ፓስት ነው የሚወስደው። ቅድም መልስ አይሆንም ብለን እኮ ጥለነዋል። ከላይ ካስታወሳችሁ መልስ አይሆንም ብለን ጥለነዋል እና ኮንቲኒስ ስለሆነ ይሄ ፎርማት ለፕሬዘንት እና ለፊውቸር ከሆነ ቨርባል ነው። ወይንት የሚሆነው መቼ ነበር? ላለፈ ነገር ስናወራው ነው። ሰላም ኢዝ ብላንክ ኢንተለጀንት ዛት ኢዚ። ይሄ ኮምፓራቲቭ ላይ የመጣ ጥያቄ ነው። ይሄ አጀክቲቭ ነው። ኢንተለጀንት የሚለው አጀክቲቮች ሞር ለማጉላት ሲባል የምንጠቀማቸው ምኖች አሉ። አጉልተን ማሳየት እንፈልጋቸው ቬሪ ምናምን የሚሉ ወርዶች አሉ። በጣም ከበድ አድርገን ለመናገር ስንፈልግ ሰላም ኢዝ ዚስ ዋን ክሎዝ ኦፍ ሪዛልት ነው። ሰላም ኢዝ ብላንክ ኢንተለጀንት ዛት ሺ ኢዝ ኢዝሊ ሶልቭድ ዘ ፐዝል። ሰላም ምንድን ነች? ሶ ኢንተለጀንት ሶ ከዛት ጋር ይሄዳል አይደለ? ሶ ዛት የሚል ተምራቸዋል በክሎዝ ኦፍ ሪዛልት ጊዜ። ሌላስ ማን አለ እዚህ ጋር የተማርነው? ኢንኦርደር ቱ ሰዋስቱ እነሱ ልንትን ናቸው፣ ለፐርፐዝ ናቸው፣ ለዚህ አይደለም። ሰች
ያው በመሀል የሚገቡ ነገሮች አሉ። ከዛት ጋር ሲመጣ እነሱን ተምረናል። አሁን ሰች እና ዛት ይሆናል አይሆንም የሚለው እንደምናይ ፎርም አለው። ሶ ከዛት ጋር በሚመጣበት ጊዜ በመካከላቸው አድጀክቲቭ ካለ መጠቀም እንችላለን። ለምንድን ነው ይሄ? ኬዙ መች ነው? ክሎዝ ኦፍ ሪዛልት ጊዜ ነው። ሰች ለመጠቀም ግን ብዙ ነገር ያስፈልገናል። አንደኛ ናውን ያስፈልገናል፣ አብሮ ናውን ያስፈልገናል። አድጀክቲቭ ብቻ ሳይሆን ናውን ይፈልጋል እዚህ ጋር። ከዛ ደግሞ ሲንጉለር ከሆነ እና ሰች ኤ እና ሰች አን የሚባል አለ። ሰች ኤ ሰች አን በደንብ ተምረነዋል። በነገራችን ላይ ፓርትስ ኦፍ ስፒች የሚለው ጋር ስትገቡ ኖቱን ካያችሁት በዚህ በኮንጃክሽን ስር ክሎዝ ኦፍ ሪዛልት አለ እና ክሎዝ ኦፍ ሪዛልት ላይ ሶ ዛት መች ነው ሰች ኤ ሰች አን እያለ ያስቀምጣቸዋል ይዛቸውን። ሶ ይሄ ኬዝ ለሶ ዛት ነው የሚሆነው። መልሳችን ሶ ዛት ነው የሚሆነው። ክሎዝ ኦፍ ሪዛልት ላይ ነው የወጣ። ሂ አስክድ ሚ ዌር አይ ዋዝ ጎይንግ። ይሄኛው ደግሞ ስቲል ሪፖርትድ ኩዌሽን ላይ ነው የመጣው። የሪፖርትድ ኩዌሽን ፎርማት ነው። ሪፖርትድ ላይ እስካሁን ሶስት ጥያቄ ቁጥር ያለው እስካሁን ከሰራ ነው። ሂ አስክድ ሚ ለምሳሌ በሪፖርትድ እና በኖርማል ጊዜ አንድን ሰው ወይም በዳይሬክት ኩዌሽን ዋት ኢዝ ዩር ኔም፣ ስም ማን ነው አይደለ? ዋት ዮር በደብሊዎች ጊዜ ያው ደብሊዎች ኩዌሽን አይጠፋም ሲቀየር፣ ፖላይት ኩዌሽን ማለት ነው። ዋት ዮር ኔም ኢዝ ሞር ፖላይት ለመሆን ነው ባይዘወይ። ከዛ ኩዌሽን ማርኩ ይጠፋል። የኩዌሽን ማርክ የለውም ፖላይት ኩዌሽን ስለሆነ። ዋት ኢዝ ዩር ኔም ሲቀየር ወደ ምንድን ነው የተቀየረው? ዋት ዩር ኔም ኢዝ። ማን መጣ መጀመሪያ? ዚስ ዋን ኦብጀክቱ ወይም ሰብጀክቱ መጀመሪያ ይመጣና ከዛ ቨርቡ ወደ መጨረሻ ይገፋል። በዚህ ጊዜ አይ መጀመሪያ ይመጣና ወዝ ቀጥሎ ቨርቡ በኋላ ይመጣል ማለት ነው። ፓስት ለምን አደረግ ነው? ነው ሪፖርትድ ነው። ሪፖርትድ ላይ እኮ ፕሬዘንት አይቀመጥም ፓስት ነው የሚሆነው። ሲምፕል ፕሬዘንቱ ወደ ፓስት ስለሚቀየር ምንድነው ዓላማው? ሪፖርትድ ኩዌሽን ወይም ፖላይት ኩዌሽን ጥያቄዎችን ረጋ ባለመልኩ አንድን ሰው ስም ማን ነው ከምንለው ካን ዩ ቴል ሚ ፕሊዝ ኩድ ዩ ቴል ሚ ዋት ዩር ኔም ኢዝ ብንለው የተሻለ ስለሆነ ነው። ዋት ዩር ኔም ኢዝ። ያ ኩዌሽን ነምበር 57 አክቲቭ እና ፓሲቭ። The house last year by famous architect ቤቱ በታዋቂው አርክቴክት ነው የተገነባው ይለናል። ቤቱ ተገነባ ስንል ምን እያልን ነው? ፓሲቭ ነው። መደረግ ተደረገ ፓሲቭ ነው። The house builds ፕሬዘንት ነው። ይሄ build ስቲል ይሄ አክቲቭ ነው። ፓስት አክቲቭ ነው። የመጀመሪያው ፕሬዘንት አክቲቭ ነው። was built ፓስት ፓሲቭ ነው። has built ይሄኛው አክቲቭ ነው። ሶ ፓሲቭ ሲለይ ያለው ብቻ ነው። ምንም የሚያሻማ ነገርም የለውም። ዩ ሃድ ቤተር ዚሆን ደግሞ ሞዳል ቨርብ ላይ ነው የወጣው። ሞዳል ቨርቦች ብዙ አሉ። ሹድ አለ፣ ሃድ ቤተር አለ፣ ኦቱቱ አለ፣ መስት አለ፣ ብዙ አለ። ከነሱ ውስጥ ሃድ ቤተር ነው የመጣው። ሃድ ቤተር ጠንከር ያሉ ምክሮችን ለመስጠት ነው የሚያገለግለው። እንደዚህ ብታደርግ መልካም ነው፣ እንደዚህ ብታደርግ ይሻልሃል። ዩ ሃድ ቤተር ቱ ቴክ አን አምብሬላ። ግን ሉክ ምን የሚል ትምህርት አስተምረናል መሰላችሁ? ሞዳል ቨርቦች የጋራ የሆነ ፕሮፐርቲ ያላቸው። አንደኛ ከነሱ ቀጥሎ ምንም አይነት ጀረንድ ወይም አይንጅ ቨርብ እንዲሁም የኢንፊኒቲቭ ቱ ቨርብ አይወስዱም ብለናል። እዚህ ጋር መታችኋል። ዩ ሃድ ቤተር ቱ ቴክ ብትሉ ኤክስ ትሆናላችሁ። ቴኪንግ ኤክስ። ፓስት ከሆነ ቱክ ይቻላል፣ ፕሬዘንት ከሆነ ቴክ ይቻላል። ስለዚህ ከሁለቱ አንዱን እንመርጣለን ማለት ነው። ነገርየው ፊውቸር ነው። ኢቨን ፊውቸር ከሆነ ፓስት የምንመርጥበት ምክንያት የለንም። ኤ ብለን እንመልሳለን። ብላንክ ኦፍ ዘ ሄቪ ሬን ዱ ቱ ዘ ሄቪ ሬን ኢንስፓይት ኦፍ ዘ ሄቪ ኢንስፓይት ኦፍ። አሁን ዲስፓይት ብቻ ነው የሚባለው እንጂ ኢንስፓይት ኦፍ አለው ግዴታ። እዚህ ጋር ኦፍ ጎደለ። ኢንስፓይት ኦፍ ዘ ሄቪ ሬን ቢኮዝ ኦኬ ኦፍ አለች እዚህ ጋር ልክ ነው። ኢንስፓይት ኦፍ ዘ ሄቪ ሬን ዱ ቱ ዘ ፋክት ዛት። አሁን እዚህ ጋር ዱ ቱ ዘ ፋክት ኦፍ አይባልም ከነጭራሹ። ዱ ቱ ዘ ፋክት ዛት ነው የሚባለው። ቢኮዝ ኦፍ ድጋሚ ታያላችሁ። ቢኮዝ ኦፍ ይሄኛው ሁለቱ ውርቅ ሆነ። ሲናዲ ውርቅ ነው ምንም። ከኢንስፓይት እና ከቢኮዝ ኦፍ አሁን ኢንስፓይት ብቻ የሚባል ስትራክቸር የለም። ምን መሆን አለበት? ኢንስፓይት ኦፍ መሆን አለበት። ኦፍ አለ። ቢኮዝ እና ቢኮዝ ኦፍ ታውቃላችሁ ልዩነታቸው። ቢኮዝ ከተባለ የሚከተለው ማለት ነው ክሎዝ ሰብጀክት ፕላስ ቨርብ ነው። ኢንስፓይት ኦፍ ግን የሚከተለው ምንድን ነው? ሰብጀክት ቨርብ አይከተልም። ናውን ፍሬዝ ወይም ጀረንድ ነው የሚከተለው ብለናል። በዚህ ህግ መሰረት
ቢኮዝ ኦፍ ሲሆን ደግሞ ይላችሁ ይሄኛው ሌላ ስትራክቸር አለ። ቢኮዝ ኦፍ ጨምሩበትና በሱ ጊዜ ግን ምን መሆን ይችላል? ልክ እንደ ኢንስፓይት ኦፍ ሁሉ ናውን ፍሬዝ እና ጀረንድ መከተል ይችላል። ስለዚህ አሁን የስትራክቸር ችግር የለብንም ማለት ነው። ሁለቱም ናውን ፍሬዝ መከተል። ዘሄብሬን ከባድ ዝናብ ምንድን ነው? ሰማያዊ ሀረግ በአማርኛ አይደል? ከባድ ዝናብ፣ ከባድ ዝናብ ሰማያዊ ሀረግ ይባላል። ይሄ ፍሬዝ ነው፣ ናውን ፍሬዝ ነው ማለት ነው። ታዲያ ፍሬዝ ከሆነ በስትራክቸር ካልተጣላን በምንድን ነው የምንጣለው ማለት ነው? በሚኒንግ ነው የምንመርጠው። ቢኮዝ ሪዛልት ነው። ኢንስፓይት ኦፍ ደግሞ ቢኮዝ ኦፍ ሪዛልት ነው። ኢንስፓይት ኦፍ ደግሞ ኮንትራስቲንግ አፍራሽ ነው። ምክንያቱም በነበረው ከባድ ዝናብ የተነሳ ዘ ፉትቦል ማች ዋዝ ፖስትፖንድ ጨዋታው ተራዘመ። በትክክል ቢኮዝ ኦፍ መሆን ይችላል። ኢንስፓይት ኦፍ ምንም እንኳን ዝናብ ቢሆንም ጨዋታው ተራዘመ። ሴንስ አይሰጥማ። ኤ መልስ ነው ማለት ነው። ኤ መልስ ነው። ኩዌሽን ነምበር 60 ስኬርስሊ ሃድ ሺ ፊኒሽድ ዘ ኤግዛም። ይህ ጥያቄ ምን ጥያቄ ይመስላችኋል? ይቺ ጥያቄ የት ነው የመጣችው? ኢንቨርዥን የሚል ኮንሴፕት አስተምረናል። ከኛ አውትላይን ላይ አፕሊኬሽናችን ቼክ አደረጋችሁት? አይዘር ቻፕተር 6 ወይም ቻፕተር 7 ኢንቨርዥን ነው የሚለው። ብቻውን አንድ ቻፕተር ወስደን ያስተማርናችሁ። ኢንቨርዥን ምን ላይ ያለ ብለናል? አንደኛ ኮንዲሽናል ሴንቴንስ ላይ፣ ሌላስ ሪዛልት ክሎዝ ላይ በሶዛት ጊዜ፣ ሌላስ ደግሞ መች ነው በአድቨርብ ኦፍ ታይሞች ጊዜ። አድቨርብ ኦፍ ታይም ኔጋቲቭ አድቨርብ ኦፍ ታይም፣ በእነዚህ ጊዜ ኢንቨርዥን የተለመደ ነው ብለናል። እዚህ ጋር የመጣችሁ የትኛዋ ነች መሰላችሁ? በኔጋቲቭ አድቨርብ ኦፍ ታይም ጊዜ ያለችው ናቸው እዚህ ጋር የመጣችሁ። ይህን ስትራክቸር ታያላችሁ። ስኬርስሊ የሚለው በአረፍተ ነገሩ መጀመሪያ መጣ። ኔጋቲቭ አድቨርብ ነው። ኔጋቲቭ አድቨርብ ኦፍ ታይም። አድቨርብ ኦፍ ታይም ማለት ጊዜ አመልካች ማለት ነው። ኢቭን ደግሞ ኔጋቲቭ ነው። ኔጋቲቭ ማለት አፍራሽ። ስኬርስሊ ማለት ኦልሞስት የለም ማለት ነው። ሃርድሊ ኦልሞስት ባዶ፣ ጊዜ ከጊዜ አንጻር የለንም እንደማለት ነው። እነዚህ ኔጋቲቭ አድቨርቦች መጥተው ሃድ ሺ ፊኒሽድ ዘ ኤግዛም፣ ቨርቡ ዚጋ፣ ሰብጀክቱ ዚጋ። ኢንቨርዥን ማለት ይሄ ነው። ቨርቡና ሰብጀክቱ የሚቀያየርበት ነገር ግን ኩዌሽን ማርክ የማይደረግበት። በሌላ ጊዜ ቢሆን እኮ ይሄ ኩዌሽን ማርክ ነበር የሚደረገው፣ ግን ይሄ ኢንቨርዥን ነው። ለምን? ስኬርስሊ መጀመሪያ ስለመጣ። ስኬርስሊ ሃድ ሺ ፊኒሽድ ዘ ኤግዛም። አሁን ስለ ኢንቨርዥን ምንም ያውቅ ተማሪ ይህ ጥያቄማ ትክክል አይደለም፣ እንዴት ኩዌሽን ማርክ አይደረግም ብሎ ሲወዛገብ ነው የሚለው። ስኬርስሊ ሺ ሃድ ፊኒሽድ ዘ ኤግዛም። በእርግጥ ሀሳቡ ፎከስ ያደረገው እዚህ ጋር አይደለም፣ ግን እንዲሁ ከተነሳ ይቀር ሀሳቡ ነው። ሺ ሃዝ ፊኒሽድ ዘ ኤግዛም ዘ ቤል ሪንግ። ይሲ ቤሉ ተደውሏል ኦልሬዲ። ሪንግ ፕሬዘንት ነው። ኤ ሲሆን ፓስት ነው። ዩ ሲሆን ፓስት ፓርቲሲፕል ወይም ቨርብ ስሪ ነው። ይሄ ፓስት ነው፣ ተደውሎ ነበር ነው። ስኬርስሊ ሺ ሃዝ ፊኒሽድ ዘ ኤግዛም። ይሄ ማለት ፈተናውን አልጨረሰችው ማለት ነው። ወይም ዘ ቤል ራንግ መቼ ፈተናው ደውል ሲደወል በነበረበት ሰዓት። መልሳችን ማለት ነው ዛን ወይ ጊዜ አመልካች ስለሆነ ወይን ብለን አሁን ማለት ነው። እዚህ ጋር በእርግጥ ኢንቨርዥን ማወቃችሁ ብዙ ማተር አያደርግም። ለዚህ ይህን ጥያቄ ለመስራት ጀስት ስትራክቸሩ ከተነሳ ይቀር እንድታውቁት በሚል ነው። ሺ ሃዝ ቢን ሊቪንግ ኢን አዲስ አበባ ፎር ሲንስ ነው። ይሄ ፖይንት ኦፍ ታይም ነው፣ መነሻ ሰዓት ነው የሚናገረው። ዱሬሽን ቢሆን ፎር ይሆን ነበር። አይ ዲድንት ሚን ቱ ኦፈንድ ዩ አይ ጀስት ዋንትድ ቱ ፖይንት። ፖይንት ኢን ነው፣ ፖይንት አፕ ነው፣ ፖይንት አውት ነው፣ ፖይንት ኦን ነው የሚባለው። ኦን ዘ ፖይንት ይባላል። ኦን ዘ ፖይንት ማለት አውት ኦፍ ፖይንት ማለት ያው ከፖይንት ስትወጣ ነው። ኦን ዘ ፖይንት ደግሞ ፖይንትን ስታከብር ነው። ከአንተ ጋር መከራከር አልፈልግም፣ ቃል መመላለስ አልፈልግም። አይ ጀስት ዋንትድ ቱ ፖይንት አውት ዘ ኤረር እና ፖይንት ኦን ዘ ኤረር ያላቸውን ዲፈረንስ ማወቅ መቻል አለባቸው። እነዚህ ፍሬዛል ቨርቦች ላይ ናቸው የተነሱት። ፖይንት አውት ማለት ማስመር ማለት ነው። ስህተቶቹን መጥቀስ ማስቀመጥ ፖይንት አውት ይባላል። ደግሞ እንትኗን ያችን መስመራችን ሳንለቅ ኦን ዘ ፖይንት ማለት ደግሞ መስመራችን ሳንለቅ ማለት ነው። እዚህ ጋር ግን ስህተቶች አሉ እና እነሱን ስህተቶች ላስምርባቸው፣ እነዛን ስህተቶች ልዘርዝር ልጥቀስ ስንል ግን ምን ማለታችን ነው? ፖይንት አውት ነው የምንለው። ይህ ፍሬዛል ቨርብ ጥያቄ ነው። ኩድ ዩ ፕሊዝ ተርን፣ ስቲል አሁንም የፍሬዛል ቨርብ ጥያቄ ነው። ኩድ ዩ ፕሊዝ ተርን ኦፍ ዘ ላይት ቢፎር ሊቪንግ ዘ ሩም። ከክፍል ከመውጣት በፊት ተርን ኦፍ አድርግልኝ ወይም ተርን
ተርን ኦን ወይም ተርን ኦፍ ነው የሚባለው። ተርን ኦፍ ማጥፋት ነው ለላይት። ተርን አውት፣ ተርን ዳውን። ተርን ዳውን ለድምፅ ነው። እሺ ድምፅ መጨመርና መቀነስ ነው። ተርን ዳውን እና ተርን አፕ። ተርን ኦፍ እና ተርን ኦን ግን ማብራትና ማጥፋት ነው። ስለዚህ መልሳችን ማን ነው? እዚህ ጋር መልሳችን የሚሆነው ማን ነው? ተርን ኦፍ ነው የሚሆነው። ዘ ቲቸር ሜድ ዘ ስቱደንት አናዘር ኮሎኬሽን ጥያቄ። ኮሎኬሽን ላይ በ3 ክፍል ነው በ4 ክፍል ነው ያየነው። ኮሎኬሽን ካስታወሳችሁ ምን የሚል ኮሎኬሽን አለ? ሜክ እና ዱ፣ ሜክ እና ሌት፣ አዝ እና ላይክ፣ ኢፍ እና ኢንኬዝ። ለምንድን ያስቀምጥነው? ያው ባለፉት ዓመታቶች ፈተና ላይ ወጥተው ስለሚያውቁ ነው። የተለየ ነገር ሆኖ አይደለም። ዘ ቲቸር ሜድ ዘ ስቱደንት። ሜድ ማለት ይሄ ከማን ጋር ነው? ሜክ እና ዱ ላይ የመጣው ነው። አስተማሪው ተማሪዎቹን ይጫናቸዋል አንድን ነገር እንዲያደርጉ። ሜክ እና ዱ ላይ ነው የመጣ ጥያቄ። መጫን እና ዘ ቲቸር ሜድ ዘ ስቱደንት ዘ ኤክሰርሳይዝ አጌን። ኤክሰርሳይዙን በድጋሚ እንዲሰሩት ተጫናቸው። አሁን ይሄ ኤክሰርሳይዝ ሜክ እና ዱን ስንማር ምን የሚል ስናይ ነበረ? ሜክ ማድረግ ክሬቲቪቲ ነው። አንድን ነገር ለምሳሌ አንድ ሰው ኩክ ሲያደርግ፣ ምግብ ሲያበስል፣ ኩክ ሲያደርግ ፕሮሰሱ ዘ ፕሮሰስ ኦልዌይስ የሚገለጸው በምንድን ነው? በዱ ነው ብያቸዋል። ሪዛልቱ ደግሞ ለምሳሌ አም ጀስት ዶይንግ ዘ ኩክ አልኩ። ኩክ የሚለው በዱ ገለጽኩት። በአንጻሩ ሪዛልት ውጤቱ ደግሞ በሜክ ይገለጻል። ለምሳሌ ኬክ ከሆነ የሰራት አይ ሜክ ኬክ እላለሁ ማለት ነው። እንጀራ ከሆነ ያልኩት ብሬድ ከሆነ አይ ሜክ ብሬድ፣ አይ ሜክ እንጀራ እላለሁ። ለምን? ሪዛልቱ ስለሆነ። ኤክሰርሳይዝ ነው ይሄ። ኤክሰርሳይዝ ጀስት ዶይንግ ኤክሰርሳይዝ ነው የሚባለው፣ ዶይንግ ዩር ሆምወርክ ነው የሚባለው። ውጤቱ ከሆነ ግን በሜክ ነው የሚገለጸው። ስለዚህ መልሳችን ማን ነው? ዶይንግ ብለን ኦኬ። ቴንሱም ማተር ያደርጋል እዚህ ጋር። ቱ ዱ ነው፣ ዶይንግ ነው፣ ዱ ነው የሚለው ደግሞ ማተር ያደርጋል እዚህ ጋር። ይሄ ጀስት ከጀርንድ እና ከኢንፊኒቲ ጋር ይሄዳል። ሜክ የሚለው ወርድ ምንም አይፈልግም። ይሄ ምንም አይፈልግም። የሚፈልገው ምንድን ነው? ቨርብ ቤዝ ፎርም ነው የሚወስዱት እነዚህ። ሜክ ቨርብ ዋን ነው የሚወስደው። ቱዱም ዶይንግም አይደለም። ሲለዩ ያለው ዱ ነው መልሳችን የሚሆነው። ዘላስት ኩዌሽን የኮንዲሽናል ጥያቄ ነው። ኢፍ ሂ ብላንክ ዘ ትሩዝ። እውነታውን ነግሮ ቢሆን አይ ውድንት ቢ አንግሪ ነው። አሁን አልቆጣም አልከፋም ነበር። ኢፍ ሂ ቴል ዘ ትሩዝ ኮንዲሽናል ታይፕ ውስጥ ነው። ይሄ ኮንዲሽናል ታይፕ ቱ፣ ኮንዲሽናል ታይፕ ቱ ኦፍ ኮርስ ታይፕ ቱ ነው። ታይፕ ቱ ከሆነ እዚህ ጋር ፓስት መሆን አለበት ተብለናል። ኢፍ ሂ ቶልድ ዘ ትሩዝ ነው የሚሆነው። ይሄኛው ሲምፕል ፓስት መሆን አለበት ስለሚል ህጋችን ቶልድ የሚለው መልስ ይሆናል አይደለ? ኩዌሽን ነምበር 65 አይ ውድንት ቢ። አሁን እዚህ ጋር ይላችሁ ታይፕ ስሪ ለመባል ግዴታ ምን መሆን መቻል አለበት? ታይፕ ስሪ ለመባል በራሱ እንደ መስፈርት ማሟላት ያለበት ሀቭ መኖር አለበት። እዚህ ጋር ሀቭ ከሌለ ሊሆን አይችልም። መልሳችንን ቢ ላይ ያለው ነው የሚሆነው። ከታች ባይዘው ፒዲኤፍ ላይ ያለውን ስልኬ ማስተካከያ እናደርግበታለን። የተወሰነ ማሻሻያ ነገር እናደርግበትና ቸክ ታደርጉታላችሁ። አሁን ስንሰራና ቅድም ያወጣንላቸው መልሶች ላይ የተወሰነ የሚለያዩ ነገሮች እያየሁ ነው። አሁን ይሄኛው ትክክለኛ ነው። አሁን እየሰራሁበት ያለው መንገድ ልክ አይደለም ብላችሁ የምታስቡት ካለ በኮሜንት ታስቀምጡትና ዲል አድርገንበት ተመልሰን አይተናቸው እናስቀምጣቸዋለን፣ ኤዲት አድርገን ማለት ነው። እዚህ ጋር ኮምፕሬንሽን ጥያቄ አለ። ኮምፕሬንሽን 3 ክፍሎች ይይዛል። አንደኛው ሴንቴንስ ኮምፕሬንሽን ነው። ሁለተኛው ሪዲንግ ኮምፕሬንሽን ነው። ሶስተኛው ደግሞ ምንድነው? ቮካብላሪ ኮምፕሬንሽን፣ የቮካብላሪ ጥያቄዎች ናቸው ማለት ነው። ከዚህ ውስጥ ሴንቴንስ ኮምፕሬንሽን ማለት ልክ እንደ ሪዲንግ ኮምፕሬንሽን ነው። ለምሳሌ ሪዲንግ ኮምፕሬንሽን ፓሴጅ አለ። ፓሴጁን አንብቦ ለጥያቄዎቹ በፓሴጁ መሰረት መልስ መመለስ ነው። እዚህ ጋር ደግሞ ያለው ሪዲንግ ኮምፕሬንሽን ደግሞ ሴንቴንስ ኮምፕሬንሽን ደግሞ አንድ አረፍተ ነገር አለ። ለዛ አረፍተ ነገር መሰረት አድርጎ ጥያቄዎች መመለስ ነው። የተለየ ምንም ነገር የለውም። እንደምታዩት ይሄ አረፍተ ነገር አለ፣ ይሄ አረፍተ ነገር አለ። ይሄንን አረፍተ ነገር አንደርስታንድ አድርጎ ትርጉሙን ማስቀመጥ ነው። ትርጉሙን ማስቀመጥ ሉክ
you will not receive your pension unless you give a written notice prior to your retirement። ጡረታን አትቀበልም እያሉት ነው። ምን ካልሆነ አለስ ማለት ኢፍ ናት ነው። አለስ ማለት ካልሆነ በስተቀር you give a written notice prior to your retirement ጡረታ ከመውጣት በፊት ቀድመ ማስጠንቀቂያ ካልሰጠህን ጡረታህን አንሰጥህም እያሉት ነው። አንሰጥህም። ይሄ ምን ማለት ነው? ምንድነው የተባለው? ይሄ ሰውዬ ነው የተባለው a written notice is mandatory before retiring in order to get በጣም ትክክል። ቀድሞ የጽሁፍ ማሳወቂያ መስጠት ግዴታ ነው። ምን ለማግኘት? ፐርሚሽን ለማግኘት ይለናል። ፔንሽን ለማግኘት። ፔንሽን ማለት የጡረታ ክፍያ ማለት ነው። ቢ ላይ you can't get your pension without ነው። ኤ ላይ ያለው በቃ ትክክለኛ መልስ ነው። question number 67 when I was younger I should not have taken my education for granted ወጣት በነበርኩ ሰዓት ትምህርትን እንደ ግራንት አላየውም ነበር፣ እንደ ጋራንት አላየውም። when I was younger ነው ያለን ያለው ህፃን በነበርኩ ሰዓት I shouldn't have ይሄ ነገር ታይፕ ስንት ነው? ኮንዲሽናል ነው። I shouldn't have taken my education for granted እቺ if በወይን ተተክታ ነው። ታይፕ 3 ነው። እሺ ይሄኛው ኮንዲሽናል ታይፕ 3 ታይፕ 3 ኮንዲሽን ደጋግሜ ስላችሁ እንደነበረው የሚገለጸው ዲፋይን የሚደረገው በሲምፕል ፓስት ነው ብያቸዋለሁ። ጸጸት ነው። ኦልሬዲ ህፃን በነበርኩ ሰዓት ትምህርትን እንደ ጋራንት አላየውም ነበር። አሁን ግን ምን እላለሁ ማለት ነው? የዛኔ ወጣት በሆነ ኑሮ መመለስ ባስተካከል ብችል ኑሮ እንደ ጋራንት እቆጥረው ነበር እያለን ነው። አይም ፕራውድ ኦፍ ሃው እኮራበታለሁ ትምህርትን ያረኩበትን መንገድ ነው። አይ ሪግሬት ዛት አይ ዲድንት ቫልዩ ማይ ኤጁኬሽን ፕሮፐርሊ ኢን ማይ ያውዝ ወጣት በነበርኩበት ሰዓት ለትምህርት ቫልዩ ባለመስጠቴ ምን ይለኛል? ይጸጽተኛል። እንዶልሶ ዴፊኒሽኑ መቀመጥ ያለበት በሲምፕል ፓስት ነው። በትክክል ቢ ላይ በትክክል ተቀምጧል። ማይ ኤጁኬሽን ዋዝ ጋራንትድ ቱ ሚ ነው። ሌሎች አይሆኑም። you will not get time off work unless you present a valid doctor's note የቅድሙን ደግመልን ልበል። ጥያቄዎቹ በ8 ዙር ስለሚበታተኑ ድግግሞሽ አላቸው ማለት ነው ይመስለኛል። you will not get time off work unless አሁንም ምንድነው? if not ነው። present a valid doctor's note ያንድን ቫሊድ የሆነውን የዶክተር ኖት ካላመጣ በስተቀር ምን አትልም። ቅድም እኮ ጠይቆናል። ባይዘው እንትን ላይ ምንድነው ስሙ ሴንቴንስ ፓራግራፍ ኮሬንስ ላይ እኮ መጥቷል ይሄ ጥያቄ። you will not get time off አታገኝም ዶክተር ኖት ካላመጣ ቫሊድ የሆነ ዶክተር ኖት ካላመጣ በስተቀር ነው የሚለን ትርጉሙ። a doctor note guarantee you will be fired from work you can take time off without seeing a doctor you can take time off without seeing a doctor ቢ ትንሽ ይቀራረባል። presenting a doctor note is necessary በቃ ይቺ ነች ሲ ላይ ያለው ትክክለኛ ነው። የዶክተር ኖት ማምጣት የሐኪም ትዕዛዝ ማምጣት ታይም ኦፍ ለማግኘት ትክክለኛ ሪዝን ነው ወይም አስፈላጊ ነሰሰሪ ነው። የላይ ያለው ፋየርድ ፍሮም ወርክ ከስራ ለመባረር ነው የሚለው ጭራሽ ስለ መባረር አይደለም። ታይም ኦፍ ኢዝ ናት አባውት ፋየርድ መባረር ነው ከስራ። ሪዲንግ ኮምፕሬንሽን አለ። እሱም ብቻውን ራሱን ችሎ አሁን የምንለቅላችሁ ቪዲዮ አለ አብሮ እንዴት መስራት እንደምችል የሚያሳይ ከተለያዩ የፓሴጅ ፈተናዎች ጋር የሰራ ነው ቪዲዮ አለ። ቸክ ታደርጉታላችሁ እሱን። ለምን ራሱን ችሎ ካልሆነ ሰዓት ይወስድብናል። ዘላስት ኢኩዌሽን ቮካቡላሪ ኢኩዌሽኖች ናቸው። ቮካቡላሪ ሁለት ክፍሎች አሉ። ሴንቴንስ ኮምፕሬሽን እና ይኸውላችሁ እንግሊዝኛ ላይ ከሚመጡ ኢኩዌሽኖች መካከል ቮካቡላሪ አንዱ ነው። የሚካተተው በምን ስር ነው? በኮምፕሬንሽን ስር ነው። በኮምፕሬንሽን ስር ነው የሚካተተው እና ሴንቴንስ ኮምፕሬንሽን እና ሰብስቲቱሽን ተብሎ በሁለት ይከፈላል። ሴንቴንስ ኮምፕሬንሽን ክፍት ቦታ አለ። ለክፍት ቦታው ተስማሚ ቃላትን መፈለግ ነው። ክፍት ቦታው ላይ ቢገቡ ሴንስ የሚሰጡ ትርጉም ያላቸው ቃላትን መፈለግ ነው ሴንቴንስ ኮምፕሬንሽን። ሰብስቲቱሽን ደግሞ አንድ ቃል ይጠቆራል የሚሰመርበትና ለተሰመረበት ቃል ተስማሚ ፍችን መፈለግ ነው። መልሱን እየነገርኳችሁ እሄዳለሁ። እንግዲህ ደግሞ ወደፊት ራሱን ችሎ ቮካቡላሪ እንዴት ይሰራል የሚል ደግሞ እነዚህን ጥያቄዎች ሰብሰብ አድርገን ደግሞ እንደ አጠቃላይ ጠቃሚ የሆነ ሂንት ሰጣቸዋለሁ። መልሱን ግን ነግሬያችሁ ለማለፍ ልሞክር። ለምን ራሱን ችሎ ቪዲዮ ካልተሰራበት ከባዶች ስለሆነ። ኤ ላይ ያለው ላይ ኦፍ የሚል መልስ ይኖረዋል። ቢ ላይ ስንመጣ ኮንሲስት የሚለው ከኦፍ ጋር ነው የሚሄደው። ማትማቲክስ አዝ ዌል አዝ
በጣም ሲምፕል ጥያቄ ነው። ባይዘው 89ኛ ኩዌሽን ደግሞ ስንመጣ አርቲክል አይፈልግም እዚህ ጋር ሂዝ ሪጋርድ ዳዝ አን ኤክስፐርት ኢን ኢኮኖሚ ኢኮኖሚ አን ኢኮኖሚ እዚህ ጋር አርቲክል አያስፈልገን ምንም አርቲክል መጠቀም አይጠበቅብን በራሱ ሴንስ ስላለው ኢን ኢኮኖሚ ብለን ማለፍ ስለምንችል ዘ ኮሚቴ ዲሳይድድ ቱ ተርሚኔት ኖሚኔት ይሄ ማጨት ነው። ፕሮክራስቲኔት ማራዘም ነው። አግሬቬት ጀስት ልክ እንደምን መውሰድ እንችላለን? አግሪቬት የሚለውን ቤዝ ፎርሙን ስናየው አግሪቬት የሚለው ኮንቴክስቹዋል አሁን ለምሳሌ ይላችሁ ዘ ኮሚቴ ዲሳይደድ ቱ የሆነ ነገር ለማድረግ ነው ኮሚቴ የወሰነው። ለማቆም ከሆነ ተርሚኔት ነው። ሌሎች ነገሮችን ለመሰየም ለመሾም ከሆነ ኖሚኔት ነው የሚሆነው። ለማራዘም ከወሰነ ፕሮክራስቲኔት ነው የሚሆነው። ለማራዘም ያ ፕሮክራስቲኔት ለማራዘም ከሆነ ነው። አግሬቬት ማለት ምን ብዬ ልንገራችሁ? አንድ ነገር በጣም የከፋ ሲሆን ለማበላሸት እና ያው ኮሚቴው ለማበላሸት ዲሳይድ ለማድረግ ሊያደርግ አይችልም። አግሬቬት ማለት አንድ ነገር የከፋ ማድረግ ማባባስ ማለት ነው። her for the prestigious award because of her excellent performance ኦኬ ለሽልማቱ እሷን አጫት ነው የሚለን። አጫት ማለት ምን አደረጋት ነው? ኖሚኔት አደረጋት። ኖሚኔት ማድረግ ማቅረብ፣ እጩ ማሳየብ ነው ኖሚኔት። ስለዚህ ቢላይ ያለው ኖሚኔት የሚለው መልስ ነው የሚሆነው። 91 አሁንም ምርጫዎቹ ተመልከቱ። ፕሮክራስቲኔት፣ ፋሲኔት፣ አክሰለሬት፣ ኖሚኔት። አክሰለሬት ማፋጠን ነው። ፋሲኔት በተመሳሳይ ማፋጠን ነው። ፋሲኔቲንግ ፋሲኔት ጥሩ ስራ መስራት። ፕሮክራስቲኔት ማራዘም ነው። ኖሚኔት ማጨት ነው። መልሳችን ማን ነው? እዚህ ጋር ፕሮክራስቲኔት። ኢንስቴድ ኦፍ ስታርቲንግ ሂዝ አሳይመንት ሂ ኮንቲኒድ ቱ ፕሮክራስቲኔት። አሳይመንቱን ቶሎ ከመጨረስ ይልቅ እያራዘመ ጊዜ እየገደለ ሄደ ይለናል። ዘ ቪው ፍሮም ዘ ቶፕ ኦፍ ዘ ማውንቴን አት ሰንራይዝ ዋዝ አብሶሉትሊ ከፍ ብሎ ፀሐይ ስትወጣ ያለው ቪው ከተራራ ላይ ያለው ቪው በጣም ደስ ይላል። አብሶሉትሊ ስፔክታኩላር እንላለን ማለት ነው። ሌሎቹ መጥፎ ቃል አመልካች ናቸው። ዘ ላውየር ፕሬዘንትድ ብላንክ ኤቪደንስ። ጠበቃው ማስረጃ ቀረበ። ዛት ኮምፕሌትሊ ቼንጅ ዘ አውትካም ኦፍ ትሪያል። የትሪያሉን አውትካም የሚቀይር ምን አቀረበ? ማስረጃ ቀረበ። አሁን ማስረጃው ምን አይነት ማስረጃ ነው? ትሪቪያል፣ ሰብስታንቲቭ፣ ዊክ፣ ኢሪሌቫንት የትኛው ነው መሆን የሚችለው? ሰብስቴንቲቭ ነው የሚሆነው። ሰብስቴንቲቭ ማለት በጣም ኢሴንሻል ማለት ነው። በጣም አስፈላጊ፣ ወሳኝ፣ ጨዋታ ቀያሪ ማለት ነው ሰብስቴንቲቭ ማለት። ሌሎቹ ደካማ የሚል ወይም አላስፈላጊ የሚል ትርጉም ነው ያላቸው። እንደምታዩት ወርድ ሰብስቲቱሽን ደግሞ ይህንን ይመስላል። ቃሉ ይሰመርበትን ነው የሚጠቆርና እሱን የሚተካ መፈለግ ነው። ዘ ኦልድ ቢልዲንግ ዋዝ ዲሞሊሽድ ቱ ሜክ ዋይ ፎር ኤ ኒው ሾፒንግ ሞል። አዲሱን ሾፒንግ ሞል ለመገንባት ሲባል ፈረሰ ይለናል። አሮጌው ህንፃ ምን ሆነ? ተጠገነ፣ ተሰራ፣ እንደገና ፑል ዳውን አደረገ፣ ፈራረሰ የሚል ትርጉም አለው። ዩ ሹድ ሉክ ኢንቱ the matter before the making a final decision። ፋይናል ዲሲሽን ከመወሰን በፊት ሉክ ኢንቱ ማድረግ አለብህ። አናውቀው የመጨረሻ ውሳኔ ከመወሰን በፊት ማጤን አለብህ፣ በደንብ መመርመር አለብህ ነው። ኢንቨስቲጌት የሚል ትርጉም አለው። her continuous complaints began to annoy everyone in the office። የተለመደ ማማረሯ ኦፊስ ውስጥ ያሉትን ሁሉንም ምን አላቸው ይላል። ማማረር ወይም ይሄ ንጭንጭ ምን ያደርጋል? ያናድዳል። ፕሊዝ ኢሪቴት ኢንተርቴን አሲስት። ኢሪቴት ነው ትዕግስታቸው እንዲያልቅ አደረገ። the disease is highly contagious so patient must be isolated። በሽታው በጣም ከባድ ነው፣ ተስፋፊ ነው። ስለዚህ ታማሚዎቹ ራሳቸውን መለየት መቻል አለባቸው ከሌሎች ሰዎች። ተላላፊ ነው ማለት ነው። ኢንፌክሽየስ ይባላል፣ ተላላፊ በሽታ። the students were asked to hand in their exam paper when the bell rang። ቤል ደወል በሚደወልበት ሰዓት ተማሪዎቹ ኤግዛም ፔፐሩን ሃንዲን አደረጉ፣ መለሱ ማለት ነው። ሰብሚት ማድረግ ነው። ሃንዲን ማድረግ ማለት ሰብሚት ማድረግ ነው፣ ፈተና ማስገባት ማለት ነው። the government is trying to eradicate poverty in rural area። eradicate ማለት መቀነስ፣ መሸርሸር የሚል ትርጉም አለው። ድህነትን በገጠራማ ቦታዎች ለመቀነስ እየሞከረ ነው ይላል። መልሱ ማነው? ኢሊሚኔት።
ኢት ኢዝ ቪታል ዛት ዩ ብሪንግ ዩር አይደንቲፊኬሽን ካርድ ቱ ኤግዛም። ወደ መፈተኛ አዳራሽ አይዲያችሁን ወይም መታወቂያ ፎቶዎቹን ይዛችሁ መምጣት ቫይታል ነው። ቫይታል ሚኒንግ ግዴታ አስፈላጊ ነው። ክሩሻል ኢት ኢዝ ኦል አባውት። እንግዲህ ፓሴጅን ለብቻ እንመለከታታለን። ለየት አድርገን አውጥተን ለብቻ እናያለን። ቪዲዮ ሰርተንበታል ኦልሬዲ፣ ቀደም አድርገን ቸክ አድርጉት እሱን። በዚሁ አጋጣሚ እነዚህን ጥያቄዎች በፒዲኤፍ እነዚህም ብቻ አይደለም ከ2014 ዓ.ም ጀምሮ ኦልሞስት የ5 ዓመት ፈተናዎችን በየፓርቱ ተከፋፍለው የተቀመጡ በኮንጃክሽን ለብቻ ለምሳሌ ሪዛልት ኦፍ ክሎዝ ኦፍ ሪዛልት፣ ክሎዝ ኦፍ ፐርፐዝ፣ ክሎዝ ኦፍ ኮንትራስት ያልን ያስቀመጠን ቴንስ ላይ ስትመጡ ፓስት ፐርፌክት ላይ የወጡ ፕሬዘንት ኮንቲኒስ ላይ የወጡ እንደዚህ ሁሉንም በፓርት ለማግኘት ከፈለጋችሁ የኢንትራንስ ትሪክስ አፕሊኬሽንን አሁኑኑ ከፕሌይ ስቶር እና ከአፕ ስቶር አውርዱና ከኛ ጋር አመቱን ማሳለፍ አትርሱ። የዛሬው ክላሳችን ይህንን ይመስላል። በቀጣይ በሌላ ክላስ እንገናኛለን። ያልገባችሁ ነገር ካለ ልክ አይደለም ብላችሁ የምታስቡት ጥያቄ ወይም መልስ ካለ አስቀምጡትና በሚቀጥሉት ደግሞ ተመልሰን እንወያይበታለን። የዛሬው ክላሳችን ይህንን ይመስላል። መልካም ጊዜ ይሆንላችሁ።